አለባችሁ የሚል እምነት አለኝ። ካልተሰደባችሁ ክብራችሁ ተጠብቆ ክብራችሁ እንድትሄዱ ካደረግኩኝ ካልተናገራችሁ አስቸጋሪ ነው የሚሆነው። መናገር አለባችሁ። ሌሎች ብቻ እንዲናገሩ መፍቀድ የለባችሁ። በሀገራችሁ ላይ የሚሆን ነገር ነው። ስለዚህ ሀሳባችሁን ማስደመጥ አለባችሁ፣ ማሰማት አለባችሁ ለማለት ያለው። የህክምና ሰዎች ናችሁ እነዚህ የሚገቡ ሰዎች። እስኪ ሞዴሬተሮች የህክምና ሰዎችን ብቻ አስገቡልኝ። ንግስት ጤና ይስጥልኝ። የህክምና ሰው ካልክ እኔ ልክ ስገባ እንደዛ ትላለህ። ለሁሉም ነው፣ ለሁሉም ለአንቺ ብቻ አይደለም። ኦኬ ህክምና ነው የሚሰራው። ምን ጥያቄ አለ? የኢትዮጵያ ነው ያለሽው? አይደን ነኝ አይደን። አላወቀኝም። እስራኤል አይደን። አውቄሻለሁ። ኢትዮጵያ እስራኤል ነው ያለሽው? ከኢትዮጵያ ከወጣሁ 34 ዓመት ሆነኝ። አላቃትም ኢትዮጵያ። ኢትዮጵያ ላሉ የህክምና ሙያ ላይ ላሉ ወገኖቻችን ጥያቄ እያነሱ ነውና ለመሆኑ ምንድን ነው መሰረታዊ ጥያቄያቸው የሚለውን ነገር ማወቅ ስለፈለኩኝ ነውና ለእነሱ እድል ልስጥና መጨረሻ ላይ አንቺ ሰምሪ። እንዲያውም በህክምና ከሆነ የአይን እና የልብ ህክምና እናደርጋለን እስራኤል ሀገር። እሱን ላስተዋውቅ፣ በተለይ ህፃናትን። ቆይ አንዴ ሰዓት ለመቆጠብ ያህል እነሱን አንዴ ላናገርና ተመልሰሽ መጥተሽ በደንብ ታስተዋውቂያለሽ። እሺ ኦኬ። በተገኘው አጋጣሚ እንትን ልበል ብላ ነው፣ ችግር የለውም። ተመልሳ ስትመጣ አስገባታለሁ። አሁን ግን ያላችሁ የላካችሁ የህክምና ሰዎች ናችሁ። ፕሊዝ ፎቶዎቻችሁን ሳየት ምንም ናችሁም የህክምና ሰው አይመስልም። አሁን ደላላው ማርቆስ ለምንድን የላከው? ደላላው ማርቆስ ለምንድን የላከው? የህክምና ማሽኖችን ምናምን ደልላለሁ ልትለኝ ነው? ምንድን ነው? ፕሊዝ የህክምና ሰዎች ብቻ ላኩልኝ። ምንም እኮ መግባባት እኮ አልቻለም። ጎበዝ ካልሆነ ወደ ሌሎች ጉዳዮች መሄድ የምፈልገው ብዙ አጀንዳዎች አሉን። ኦኬ ሰውዬ ጤና ይስጥልኝ። ነፃነት ይሰማል? ሄሎ ጤና ይስጥልኝ። ማስትሬቱን የሰራ ሰው ነው። በምን እንደሰራ ባላቅም የተማረ ሰው እንደሆነ ያስታውቃል። ፎቶ ያስታውቃል። ፕሊዝ የህክምና ሰዎች ብቻ ላኩልኝ። እስኪ አንዳንድ ቁጥር ሞዴሬተሮች አስገቡልኝ። እስኪ አንዳንድ ቁጥር ጻፉልኝ። እንዴት እያየው ላስገባ? በምን አውቃለሁ? እስኪ እዚህ ጋር ጤና ይስጥልኝ። እንዴት ናችሁ? ለዓለም ይሰማል? ይሰማል። ቴዲ የህክምና ሰው ነህ? አዎ የህክምና ሰው ነኝ። ነርስ ነኝ። ነርስ ነህ? እሺ ኢትዮጵያ ነው ያለኸው? አዎ ኢትዮጵያ ነው የምኖረው። እሺ ምንድን ነው የህክምና ሰዎች ጥያቄያቸው ምንድን ነው? እስኪ አንተ በተረዳህበት ንገረን። ምንድን ነው እየጠየቁ ያሉ ጥያቄ ምንድን ነው? እኔ በተረዳሁት የህክምና ሰዎች በአንጻሩ የህልውና ጥያቄ ብዬ ያስበዋለሁ። ለምን ያሉበት ሁኔታ ከሀገሪቱ ሁኔታ ጋር ሲያያዝ እና ኢንፍሌሽን ጋር አንድ ጋር ማች ስታደርገው በምንም የማይገናኝ ደሞዝ እየተከፈላቸው ሰርቫይቭ ማድረግ ጥያቄ ውስጥ የገባ ነገር እየሆነ ባለው ነገር በቃ ይህ ነገር ይስተካከል የሚል ጥያቄ ነው እያቀረቡ ያሉት። በትክክልም መስተካከል አለበት የሚል ጥያቄ ነው ያለው። አንድ ለምሳሌ ከዩኒቨርሲቲ ተመርቆ ስራ የሚይዝ አንድ የህክምና ሰው ዶክተር ሊሆን ይችላል፣ ነርስ፣ መነሻ ደሞዙ ስንት ነው? ነርስ መነሻ ደሞዙ ግሮሱ 8400 ብር ነው።
ከዛ ግን ተቆራርጦ 6400 ምናምን 6500 አካባቢ ነው የሚደርሰው። ነርስ 6500። አዎ። ዶክተርሳ የዶክተር ደግሞ ስንት ነው? አይ ቲንክ የዶክተር 10,000 አሁን ተስተካከለ ተብሎ ሰኔ አካባቢ በተነገረው ነው የምንነግርህ። የዛኔ ዶክተሮች ወደ 10,000 ምናምን ነው በእጃቸው ደረሰ ከተባለ 7,900 ምናምን ከደረሰ ነው። ስለዚህ አሁን ባለው ሁኔታ የመንግስት ምላሽ ምንድን ነው? ጥያቄያችሁን እንመልሳለን የሚል ነው ወይስ አርፋችሁ ስሩ የሚል ነው? እስቲል ይህን አይነት ነገር ብዙም ባላቅም የዛኔ ስብሰባው ላይ በነበረው ሁላችንም በምን በየነው በእንትኑ በመግለጫው እስከሚቻል ድረስ አርፋችሁ ስሩ የሚል አይነት ያለው ንግግር ነው የተናገሩት። እሺ ከልብ አመሰግናለሁ ስለመጣ። በተለይ የሕክምና ሰዎች ኢትዮጵያ ውስጥ ያላችሁ ሰዎች በተቻለ መጠን እዚህ ውስጥ ያሉ የመንግስት ሰዎችም ስለሚያደምጧችሁ በተቻለ መጠን እየሆነ ያለውን ነገር ስለ ጨዋነታችሁ ምንም እንከን ማይወጣላችሁ ናችሁ። የምትናገሩት የምታደርጉት ታውቃላችሁ። እየሆነ ያለው ነገር ግን አድማጭ ተመልካቾችም የሚሰሙ ያ ነው እያደረግኩ ያሉት። ባለፈው ሳምንት በነበረው ቆይታ መድረክ ይዘጋጅልን ብለው ጠይቀውኛል ብዙዎቹ። ወደ ፖለቲካዊ ነክ ጉዳዮች ከመሄድ በፊት አንዳንዶቻችሁ ይህን ጉዳይ የፖለቲካ መልክ እንዲኖረው ለማድረግ በጣም ትጥራላችሁ። እንደዛ ብታደርጉ ትጎዳዋቸዋላችሁ እንጂ አጠቅሟቸው። የእነዚህ ጥያቄ የህልውና ጥያቄ ነው እንጂ የማናቸውም የፖለቲካ ሀሳቤ ደግፈው አይደለም። ስለዚህ ትግላቸውን ወይም ጥያቄያቸውን ለመጥለፍ የምታደርጉትን ነገር አቁሙ። እናንተ ብዙ አጀንዳ አላችሁ። የብሔር ጉዳይ ታራምዳላችሁ። ከኛ ክልል ውጣልን፣ ከኛ ክልል ግባልን ትላላችሁ። እነዚህ ግን የመኖር ጥያቄ ነው እየጠየቁ ያሉት። በትችሉ እርዷቸው፣ ባትችሉ ግን የእነሱን ጉዳይ ለፖለቲካችሁ ጥቅም አትጠቀሙት ፕሊስ ለማለት ያለው። በተለይ በብሔር ፖለቲካ ውስጥ በስፋት የምትታወቁ ሰዎች ከልብ አመሰግናለሁ። ለዓለም እሺ፣ እኔም አመሰግናለሁ። እሺ ብዙ ሰዎች ልካችኋል። እንዴት እንደማቅ አላቅም። እንዴት ነው የሚታወቁት? እንዴት ነው የምታውቋቸው? አንዳንድ ቁጥር ካልጻፉ በስተቀር አስቸጋሪ ነው። እስኪ ታፕታፕ እያደረጋችሁ አንድ ሰዓት ያህል ቆይታ ካደረግኩኝ በኋላ ወደ ፖለቲካዊ ነክ ጉዳዮችን እንሄዳለን። የፋኖ ጉዳይ አለ፣ የቲፒኤልኤፍ ጉዳይ አለ። እሱን እናወራለን። ከዛ ሰዎች ገብተው ሀሳብ አስተያየቶቻቸውን ይሰጣሉ ማለት ነው። ኤልያስ ጤና ይስጥልኝ። እግዚአብሔር ይመስገን። እንዴት ነህ? የሕክምና ውስጥ ያለ ሰው ነህ? ሕክምና ውስጥ ያለው ሰው ነኝ። እሺ የሕክምና ሰዎች የሚያነሱት ጥያቄ ምንድን ነው? ተቆራርጦ የሚወጡ ቪዲዮዎችን ነው የምናየው። አንዳንዱ ደግሞ ግልጽ የሆነ ነገርም እየደረሰው አይደለም። እና በዋነኛነት የሕክምና ሰዎች የሚያነሱት ጥያቄ ምንድን ነው? እስኪ እሱን ንገረን። ኦኬ አብዛኛው ያው እንደሚታወቀው ጥያቄዎቹ ግልጽ ናቸው እና የጥቅማ ጥቅምና የደሞዝ ጉዳይ ነው። አብዛኛው ይሄ ለረዥም ጊዜ ሲጠየቅ የነበረ ከ2012 ጀምሮ እና ከጠቅላይ ሚኒስትሩ የምታስታውስ ከሆነ ቴዲ 2012 ላይ ልክ ጠቅላይ ሚኒስትሩ ወደ ስልጣን በመጣ ሰዓት የጤና ባለሙያዎችን አወያይቶ ነበረ እና እዛ ላይ ሲጠየቁ የነበረ ጥያቄዎች ናቸው አሁንም ተመልሶ እየተጠየቁ ያሉት። አብዛኛው ያን የተጠየቁ ጥያቄዎች አልተፈቱም። የደሞዝ ጉዳይ ሊሆን ይችላል፣ የናይት ዲዩቲ ጉዳይ ሊሆን ይችላል፣ የመኖሪያ ቤት ሊሆን ይችላል እና የስራ ቦታ ላይ በሚደርሱ አደጋ ላይ ሊሆን ይችላል እና የጤና መድንም አብዛኛው ኢትዮጵያ ውስጥ የሚገኙ ጤና ባለሙያዎች የራሳቸውን የሆነ ኢንሹራንስ ሽፋን የላቸውም
በራሳቸው ገንዘብ ነው እንደ ማንኛውም ታካሚ የሚታከሙትና በዛ ምክንያት ነው እንጂ የተለየ ወይም የፖለቲካ ጉዳይ አይደለም ነገርየው ማለት ነው። እና ሌላኛው ትልቁ ጥያቄ የጤና ሴክተር ከሲቪል ሰርቫንት ይውጣ ነው። አብዛኛው ከሲቪል ሰርቫንት ወጥቶ በራሱ እንደ ኤርፖርት፣ እንደ ማርባት ኃይል እና እንደ ቴሌ በቦርድ ይተዳደር እና ይህንን የሚመራ ሙቭመንት አለ። ራሱን የቻለ ቦርድ አለው። እዛ ላይ ልታየው ትችላለህ። 12 ጥያቄዎች አሉ። እነሱ 12 ጥያቄዎች ከ17,000 ያላነሰ ባለሙያ ነው የፈረመው። እነዛ ጥያቄዎች 12 ጥያቄዎች ይተግበሩ ነው እንጂ የተለየ የፖለቲካ አጀንዳ ወይም የተፈጠረ ነገር አይደለም። ለምሳሌ አንድ ሐኪም ሲቀጠር ከዩኒቨርሲቲ 7 ዓመት ተምሮ 10,060 ነው የሚቀጠረው። አንድ ነርስ ወይም አንድ ኤችኦ ሲቀጠር 9.6 ነው የሚቀጠረው እና ይህንን ስናይ የሀገራችን የታክስ ሁኔታ ከ5,000 ብር በላይ ያለውን 35% ነው። የታክስ ኢንፍሌሽኑ የኑሮ ኢንፍሌሽኑ በጣም ሀይ ነው እና የተለየ ወይም የፖለቲካ የሚባለው እንዳለ የተለየ ነገር ወይም የተለየ አጀንዳ አይደለም። እሺ አሁን መንግስት የእናንተን ጥያቄ ምላሽ ካልሰጠ ባስቀመጣችሁት ገደብ በሁሉም የሕክምና ተቋማቶቹ የሚሰሩ ነርሶችም፣ ዶክተሮችም፣ ስፔሻሊስቶችም ሁሉም የጤና ባለሙያዎች ስራ ያቆማሉ ማለት ነው? ኦልሬዲ ስራ ይቆማል ሙሉ ለሙሉ። መንግስት ይህን የማይተገብር ከሆነ ወይም መንግስት ይህን ማያደርግ ከሆነ ሙሉ ለሙሉ ወይም በከፊል ስራ ይቆማል ማለት ነው። ኦልሬዲ ሚኒስትሪም የሰጠው አለ። ሚኒስትሪም በረዥም በአጭርና በመካከለኛ ብሎ ያቀረባቸው መልሶች አሉ። አጥጋቢ መልሶች አይደሉም። ለረጅም የሚባለው ምን ያህል ጊዜ ነው የሚወስደው፣ ለአጭር የሚባለው ምን ያህል ጊዜ ነው የሚወስደው የሚለውን እና ይከብዳል ትንሽ። እሺ ከልብ አመሰግናለሁ ኤልያስ። እሺ ኤፍቢኤው ጤና ይስጥልኝ። ኤፍቢኤ ይሰማል? አንሚዩት ላድርግህ። ይሰማል? ኦኬ እየተሰማው አይደለም። አንድ ሁለት ሰው ብቻ ልቀበልና ወደ ሌሎች ሄዳለሁ። አብዛኞቻችሁ ሪኩዌስት የላካችሁት ምንድን የህክምና ሰዎች አትመስሉም እኮ ምን ናችሁ ነው? አንደኛው ፕሮፋይል ጠበንጃ ይዛል። እንዴት ነው ጠበንጃ ይዛ የተነሳው ፕሮፋይል ፒክቸር ነው ያለው? ሞዴሬተሮች እስኪ አንዳንድ ቁጥር ጻፉልኝ እስኪ። ይችኛዋ ትመስላለች፣ የህክምና ሰው ትመስላለች። ይሰማል? ይሄ ህክምና ሰው ነው። ታፕታፕ እያደረጋችሁ ታፕታፕ እያደረጋችሁ ጤና ይስጥልኝ ወንድም አለም።
እንዴት ነው የምትለዩዋቸው? እሺ እሺ፣ እንደዚህ ላድርግ በቃ ቸው እንዲሰማ 10 ግዕዝ። እሺ ስደት ለወሬ ይመቻል የሚባለው እኮ ለዚህ ነው። ስደት ለወሬ ይመቻል። ሀገር ቤት ነርስ ነበርኩኝ ዶክተር ነበርኩኝ ትሎ የነበራችሁ ሰዎች የት ናቸው ያላችሁት? ታውቃላችሁ? ሀገር ቤት ማጅራት መቼ የነበረው እግዚአብሔር ይመስገን። አክቹዋሊ አሁን የገባሁት ኢሹን አልሰማው፣ ግን ዶክተር እየፈለክ ነበር። አይ ቲንክ ዶክተር ነሽ? ኖ ዶክተር አይደለሁም፣ ግን ቤተሰብ አለኝ ዶክተር። ሶ ሜቢ አርጀንት ካልሆነ ላገናኘክ እችላለሁ። አጠገብሻሉ? አጠገቤ የለም አሁን። ሜቢ ግን በውስጥ ልክልሃለሁ፣ አካውንቱን ያወራል። ችግር የለውም። እሺ እየሆነ ባለው ነገር ላይ ዶክተሮች ሰላማዊ ትግል እያደረጉት ስለሆነ እያደረጉት ያሉት የሰላማዊ ትግል ምንድን ነው የሚለው ለማወቅ ነው። ሌላ አይደለም። ስለመጣሽ ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። እሺ እናቴ፣ ሀቭ ኤ ጉድ ናይት። እስኪ አንዳንድ ቁጥር ጻፉልኝ። የመጨረሻ አንዳንድ ቁጥር ጻፉልኝ። ሃይማኖታዊ ጉዳዮች ወደ በኋላ እናወራለን፣ እንጫወታለን። የሃይማኖተኛ ሰዎች መጥተው ቃል ያካፍሉናል። ምርጫ ላይ ነኝ ያለሁት። ምርጬ አመዛዝኜ ህሊና አለኝ። ማናቸውም እንድትነግሩኝ አልፈልግም። እዚኛው ሃይማኖት ተቀላቀለ የሚለኝን አሳውቃለሁ፣ እቀላቀላለሁ። በገዛ ህይወቴ ላይ ማን ምን ያመጣል? ብቻ እናንተ የገባችሁን አስተምሩኝ። የኦርቶዶክስ እምነት ተከታዮች፣ እስልምና፣ ፕሮቴስታንት፣ ጴንጤ፣ የሐዋርያት ስራ ሐዋርያት እምነት ተከታዮች፣ ካቶሊኮች ካላችሁ አስተምሩኝ። የገባችሁን እና ያለ ነው። አሁን ለየትኛውም ሃይማኖት ስላልፈረምኩኝ ሃይማኖት አልባ ስለሆንኩኝ ለመፈረም ፈልጌያለሁ እና አስወስኑኝ እያልኩኝ ያለሁት አስወስኑኝ። ቁም ነገር እኔ እስልምና እምነት ተከታዮች ካስተማሩኝና ከገባኝ እኔ እስልምና ለመቀበል ሬዲ ነኝ። ቁም ነገር ኦርቶዶክሶች፣ እኔ ፕሮቴስት ብቻ ይግባኝ። ይግባኝ ስል እናንተም የገባችሁ መሆን አለባችሁ። አንዳንዶቻችሁ ሳይገባችሁ ዝም ብላችሁ ያላችሁ አላችሁ። በሼም አይደለም፣ የሼም ጉዳይ አይደለም። አይ ቲንክ እናንተም እንደምትሉት የዘላለም ህይወት ጉዳይ ስለሆነ ወደዛ ነው። እኔ ወደ ገነት ነው የሚሄድ የምፈልገው እንጂ ከሞትኩኝ በኋላ ገሃነም ገብቼ እኔ እዚሁ ሳወያያቸው ከነበሩ ፖለቲከኞች ጋር እዚህ መሬት ላይ ነበረው ማስቀጠል አልፈልግም። አስበሃል? አሁን እዚህ ከነ ቡኖ ጋር ከሌሎችም ጋር ገሃነም ላይ ዲስከስ እናደርግ ማለት ነው። በፋኖና በኦነግ ትግል እንዲሁም በቲፒኤልኤፍ ትግል እያለ ያም መብቃት አለበት የሚል እምነት አለኝ። ስለዚህ ወደ ሃይማኖቱ መምጣት አለብኝ። እንደዛ ነው። ለዛ ነው ጥሪ እያቀረብኩ ያለሁት። እኔ የማምንበትን እምነት ልነግርህ ዝግጁ ነኝ። እኔ ገብቶኛል የምትሉ ሰዎች እርስ በርስ ተነጋግራችሁ የምታደርጉትን አይቼ እኔ
ክልኝ አብራራለሁኝ። እሺ ችግር የለውም። ወደ ፖለቲካዊ ጉዳዮች ሊሄድና እስኪ አንድ የሕክምና ሰው አስገብተዋል መሰለኝ ሞዴሬተሮች። አንዳንዶች አጀንዳቸው አልቻልኩም መኖር አልቻልኩም። ጥያቄ በአካልም ሶሻል ሚዲያ ላይም እኛን የሚደግፉ አስመስለው አንተ ቅድም እንዳልከው ጥያቄያችንን ወደ ፖለቲካ ሊጎትቱ የሚፈልጉ አካላት አሉ። እሱ ዲና የሚደረግ ነገር አይደለም። በዛውም ልክ ደግሞ ነሳ ጥያቄያችንን የፖለቲካ ለማስመሰል የሚሄድበት አካሄድ አለ መንግስትም። ለዛ ጥያቄያችን የሰርቫይቫል ኢሹ ብቻ ነው። ማንኛውም ጤና ባለሙያ አሁን ላይ ፖለቲካሊ የሆነ ኢንቴንሽን ኑሮት እየጠየቀ ያለ የለም። ቢኖርም አሁን እያሰበ ካለም ደግሞ ስለማይጠቅመን አንተ ቅድም ጥያቄያችን እንዲመለስ ነው፣ ደሞዝ እንዲስተካከል ነው፣ ጥቅማ ጥቅም እንዲስተካከልልን ነው የምንፈልገው። ያ እንዲሆን ደግሞ ጥያቄያችን ኒትን ክሊን ከፖለቲካ የሆነ እንደሆነ መንግስትም እንዲያውቅልን ሌሎቹም እንዲያውቁልን ነው የምንፈልገው። ይሄ ነው አሁን ያለው ነገር። ቴንኪው። ስለዚህ አሁን ባለው እየሰማችሁ እንግዲህ አንዳንዶቻችሁ የማይገናኝ ነገር አገናኝታችሁ ከሕክምና ሰዎች ጋር ደሞር እናንተ የማይገናኙ ነገሮችን ባገናኛችሁ ጊዜ ቁጥር እነሱ የሚገባቸውን ጥያቄ እንዳይጠይቁና እንዲሸማቀቁ ነው የምታደርጓቸው። አንዳንዶች የሕክምና ጥያቄን ከመምህራን ጋር የምትቀላቅሏላችሁ። የሕክምና ሰዎችን ጥያቄ ከወታደሩ ጥያቄ ጋር የምትቀላቅሏላችሁ። አመፅ መነሳት አለበት የምትሏላችሁ። ራሳችሁ ራሳችሁን ችላችሁ ጠይቁ። በራሳችሁ ዛቢያ መሽከርከር አለባችሁ። የሕክምና ሰዎች የሚጠይቁት የራሳቸውን ጥያቄ ነው። በሰላማዊ መንገድ ነው እየጠየቁ ያሉት። በተለይ ብሔርተኞች ይሄ የሰለቸንን ፖለቲካ ይዛችሁ ስትገቡ አንድም ነገር ብሔርተኛ የገባበት ነገር ተሳክቶ አያውቅም። በነገራችን ለማበላሸት ካልሆነ በስተቀር እናንተ እዚህ ውስጥ አትፈለጉም። ብትችሉ ድምፁ ሁላቸው፣ ባትችሉ ግን የእነሱን ጥያቄ በስተቀር ኢመርጀንሲ ውስጥ የሚሰሩ ሰዎች ካልሆኑ በስተቀር ሁሉም የጤና ባለሙያ ከሚቀጥለው ሰኞ ጀምሮ ጥያቄው እስኪመለስ ስራ ያቆማል የሚል ነገር ነው የሰማሁት እና ይሄ እውነት ነው? ሁሉም ተግባብተን ነው። አሁን ለምሳሌ አንድ ጤና ጣቢያ ሆስፒታል ያለ ባለሙያ
ሲሚላር የሆነ ላይፍ ስለሚኖር ብቻ ነው እና ሲሚላር ኢንቴንሽን ስላለ ብቻ ነው አሁን በዚህ ተግባብተን ያለ ነው እንጂ በጣም ዌል ኦርጋናይዝድ የሆነ ወር ደግሞ በጣም የተሰናዳ ነገር የለም። ግን አሁን ተግባብተን ያለን ወር ካውንት ዳውን አድርገን እንዳለ ነው ከሆነ ካውንት ዳውኑን ካለቀ በኋላ ስትራይክ ይጀመራል ነው። ግን አሁን ላይ ደግሞ ያሉትን እንቅስቃሴዎች አይተው ደግሞ መንግስት በየጤና ተቋሙ እየወሰደ ያለው እርምጃ አለ። ባለሙያ እየታሰረ ነው። በየግሉ ደግሞ ሁሉም ማስፈራሪያ እየደረሰው ነው። ስትራይኩ አፕላይድ ይሆናል አይሆንም እሱ ደርሶ የምናየው ነው የሚሆነው። እኛ የምንፈልገው እንደ ጤና ባለሙያ ግን ስትራይኩ ደረጃ ላይ ሳይንደርስ መንግስት የጥያቄያችንን የመመለስ ፍላጎት አሳይቶ ምንም ህብረተሰባችንም ሳይጎዳ ምንም አይነት ጉዳት ሳይኖር ወር ስትራይክ ሳይኖር ጥያቄያችን እንዲመለስ ነው የምንፈልገው። አይ አይደለም ጥያቄያቸው ፖለቲካዊ ነው ወር ሌላ ነገር ነው ብሎ ይሄ ንቀት የግለፍተኝነት ግን መንግስት የሚያሳይ ከሆነ ስትራይኩ የሚቀር አይመስለኝም። ስለዚህ ቀነ ገደቡ መች ነው የሚያበቃው? ቀነ ገደቡ ማክሰኞ ነው። ኦልሬዲ ካውንት ዳውን የሚያልቀው ማክሰኞ። ያ እንግዲህ እስከዛ አዳዲስ ነገሮች ካሉ ዴቨሎፒንግ ስቶሪ ስለሆነ እያደገ የሚሄድ ነገር ስለሆነ ተጨማሪ ነገሮች ካሉ ምናልባት መንግስት ጥያቄያቸውን ሰምቶ ማስተካከያ አድርጋለሁ ወይም አላደርግም የሚለውም ነገር ካለ ቴሌግራም ላይ ጽፍላችኋለሁ። ቴዲ ሐዋሳ የቴሌግራም ቻናሌ ነው። እዛ ላይ ታድምጣላችሁ፣ ታነባላችሁ። በመሀልም ሰኞና ማክሰኞ እንደዚሁ አንድ አፍታ ገብቼ እናወራበታለን ለማለት ያህል ነው። ኤፍቢኦ ከልብ አመሰግናለሁ። የቴንክ ዩ ቴዲ። እሺ ወንድሜ 10 ግዕዝ ሰላም ቴዲሻ። አሰር ነው የሚለው አሰር መጀመሪያ ፕሮፋይል አይተ እንትን አልከኝ። ኦኬ የህክምና ባለሙያ ነኝ። የህክምና ባለሙያ ነሽ? በጣም አስቸጋሪ ጊዜ ነው ያለው። በነገራችን ላይ በጣም አስቸጋሪ ነው ያለና ምንም ፖለቲካ ይዘት የለው ልንገርህ። እኔ ያው እየጻፉት ነው ደሞዛችን እዚህ ውስጥ ያለው ነው። ድሮ ዲቲ የሚባል ነገር ነበር ናይት ላይ የምንገባበት። አሁን 2-3 ሰዎች ነው የሚሆነው። ዲቲም አንተም በሳምንትም ወይም በምናምን ሊደርስ ይችላል። ፕላስ የ8 ወር አልተከፈለኝም። ይሁን ዲቲ አሁን ባለው ተጨባጭ ሁኔታ ነው ከመጣሁበት አካባቢ የ8 ወር ዲቲ አልተከፈለንም። ትተነው መጥተናል። ኦልሬዲ ዝም ብለን ትምህርት ብለን እንደወጣን እንንቀሳቀሳለን። እንደዚህ ዲቲ ማለት ምን ማለት ነው? እስኪ በህክምናው ስለሌሉ ሰዎች አስረዳቸው። ዲቲ ማለት ለምሳሌ ናይት ላይ ከቨር የምናደርገው ወይም ደግሞ ኦቨርታይም የምንሰራው ስራ ነው። ቅዳሜና እሑድ አለ። እንደገና ኤቭሪ ከመንዴይ አፕቱ ፍራይዴይ ናይት እንገባበት እንከፋፈላለን። ቀኑ ተከፋፍለን ማለት ትንሽ ያገዘን ነበር። ለቤት ኪራይ አንዳንድ ነገሮች ምናምን ያገዘን ነበር። እሱም አሁን እየተቆራረጡ ነው ማለት የሌለበት ኦልሬዲ 1 ዓመት 2 ዓመት ያልተከፈላቸዋል። እኔ 8 ወር አልተከፈለኝም። የ8 ወር በዛ ላይ በደሞዝ መኖር አትችልም። ትሬኒንግ ብትጠራ እኮ ልንገርህ ብር አውጥተህ ነው የምትሄደው ከጓደኞች ምናምን። ኢቭን አትሊስት ስንመጣ እንኳን 1000 ብር ብናተርፍ ነው ከትራንስፖርት አድረህ ስልጥነህ የአልጋ የምናምን ብለህ ስትመለስ ብሯን እዛ ነው የምታልቀው። አብዛኛው አሁን እሱም እየቀረች ነው። ትሬኒንግ የሳይዲዎች ይወጣል ምናምን እየተባለ እሱም ድሮ ይሄ ማተርናል ሄልዝ ኒውትሪሽን ምናምን ኢፒአይ ኢሚናይዜሽን የህፃናት ክትባት ምናምን እያልን እንሄድ ነበር። የማተርናል ሄልዝ ደግሞ ልክ ከእናቶች ወሊድ ጋር ተያይዞ ምናምን ትሬኒንጎች ነበሩ። አንዳንድ ነገሮች ያው አንተ እኛን የምናገኝባቸው ጥቅሞች ነበሩና እሱም አሁን እያሽቆለቆለ ነው። ደሞዛችን እያየ ነው። ያው ቤት ኪራይ አሁን ከ8,000 ከ9,000 በታች አታገኝም። ቤተሰብ አለን፣ ልጅ አለ፣ ትምህርት ቤት፣ ታክሲ አለ የምትሄድበት። ቤት ኪራይ ስንት ነው? የቤት ኪራይ አቨሬጅ የሚባለው አቨሬጅ እንግዲህ እንደየሰው ነው። ለምሳሌ እኔ በጣም ከደሞዜ በላይ ነው። ስለ ደሞዜ ከታክሲ ጋር በተደመራት የላትም በቃ አልቃለች። በትራንስፖርት ያልቃል። በቃ በትራንስፖርት እና ቤት ኪራይ ነው። ኢቭን ቤት ውስጥ እኮ ሰው አለ የሚጠብቅ እና ናይት ፕራይቬት ክሊኒኮች እንገባለን፣ ፕራይቬት ሆስፒታሎች ትጠይቃለህ። አሁን ደግሞ ጨቅነ ባለሙያ ስለበዛ እነሱም ምን 5,000 ይልሃል። ምን ታደርገዋለህ አንተ? አማራጭ የለህም። ሌሊት ቁጭ ብለህ ከምታድር የሆነ ነገር ከቨር ልታደርግባት ትችላለች። ምንም ፋይዳ የላትም። እና ይሄ ፖለቲካዊ አይደለም።
ስለ ሰርቫይቪንግ ነው እየጠየቅን ያለ ነው እና ኦልሬዲ ማክሰኞ የመጨረሻ ተብለዋል ያለው ነገር እናያለን። መስፈራሪያዎች አሉ። አንዳንድ ከጎን ምናምን የምታያቸው ነገሮች መጉረምረም ነገሮች አሉ። ሰዎች ሁሉ በጥርጣሬ ነው እርስ በርስ የሚተያይ። እንግዲህ እኔ ፈጣሪ ካረዳን ምንም ምለው ነገር የለም። ምናልባት የሚያድጉ ልጆች አሁን ሜዲሲን ውስጥ ያሉ ተማሪዎች አሉ። እናንተን ሲያዩ ምንድን ነው የሚፈጠርባቸው? እናንተስ ምን ትመክራላችሁ? አሁን አንድ ተማሪ ዶክተር ሆናለሁ እያለ ድሮ ሁላችንም ሕፃን እያለን ሕክምና ውስጥ መግባት የምንፈልግ ነን አብዛኞቻችን። እኛም ህልማችን ነው። አሁን የአብዛኞቹ ኢትዮጵያውያን ተማሪዎች ህልም በዚህ ደረጃ ላይ ከሆነ ከዚህ በኋላ እዚህ ፊልድ ውስጥ የሚቀላቀሉ ተማሪዎች ይኖራሉ ብለህ ታስባለህ? አሁን ኦፒዲ ላይ ቁጭ ብለህ ሞቲቬሽን ራሱ ጠፍተዋል እኮ ተውሱ እና አሁን ልክ በቃ ጋውን ለብሰህ ስቴቶስኮፑን ኦስከልቴት ማድረጉ ምናምኑ ቤት ታስባለህ እኮ እንደማንም ሰው የምታስበው ነገር ይኖራል። እና አሁን ልጅ አለ ትምህርት ቤት የሚሄድ ትምህርት ቤት ክፍያ የሚያስፈልገው እናት አለች። ሰው እንዴ ተምሬ እኮ ዶክተር ነው ተብሎ እኮ ቤተሰብ እኮ መርዳት አለብህ። እናት የሆነ ለበዓል ስትል እኮ መሸማቀቅ የለብህም እንዴት ነው ታዲያ መማር ትርጉም ምን ዋጋ አለው? እቤት ናት ተብለው እኮ ዶርስ መልስ ደሞዝ አይበቃም። በቃ እዚህ እንውላለን እንትን ቢዚ ነን ሰው ስለማይወጣ አጋጣሚ እኔ ታረኛ ምናምን ብለህ ትቀራለህና ምናልባት እኔ ለቀጣዩ አይደለም እኛ እዚህ ቁመን ተምረን ራሱ እኔ ጋውኑ ቢወስዱልኝና ስሜን ሰው ባያውቅ ደስ ይለኛል። የቀን ሰራተኝነት በቃ ዝቅ ብዬ መስራት ፈልጋለሁ። እከሌ እኮ እንደዚህ ነው ማለት ራሱ በጣም ያሻማ። አሁን በነገራችን ላይ አንዳንድ ስራዎች እየጀመርኩ ነው። ሆም ኬር የሚባል መዞር ልጀምር ነው። ማንም ማለት ፋይዳ የለውም ለኔ ትርጉም የለውም አሁን ያለሁበት ነገርና ምናልባት ሌላ ቀን እንከሰታለን በደንብ አድርገን። አንድ ዶክተር የሚሆን ተማሪ የመጨረሻ ጥያቄ ነው። አንድ ዶክተር የሚሆን ተማሪ ከኤሌመንተሪ ሃይ ስኩል ዩኒቨርሲቲ አጠቃላይ ምን ያህል ጊዜ በትምህርት ላይ ያሳልፋል? ምን ያህል ዓመት? ኦልሬዲ እስከ C3 ያው አንዳንዴ ሊሳካ ይችላል። እስከ 20 ዓመት ይፈጃል። በቃ ቶታሊ 20 ዓመት። አዎ ፍሬሽ ነው። ስፔሻላይዜሽን ሳይጨምር ነው። ስፔሻላይዜሽን 2 ዓመት ሰርቪስ ትሰጣለህ፣ ትመለሳለህ። 3 ዓመት ኦልሬዲ ወደ 25 ዓመት ይፈጃል። ያ ግን ከ19 አንዳንዴ C3 ፌል ታደርጋለህ። ያው ፓስ ብታደርግም 19 እስከ 20 ዓመት ነው ቶታሊ። እግዚአብሔር ያሳያችሁ። 19 ዓመት አቨሬጅ ትምህርት ላይ ያሳለፈ ሰው የመኖር ጥያቄ ሲያነሳ ግማሹን የቀን ስራ ቢሰራ አሁን የሚያነሳውን ጥያቄ ያነሳ። ከነሱ የጎደለ ነገር የለም። ከነሱ የሚጠበቅባቸው ነገር ሁሉ አድርገዋል። 19 ዓመት ሙሉ በብቃት አልፈዋል። ነገር ግን አገሪቷ ያለችበት ነባ ላይ ምናምን አይደለም። የሕክምና ሰዎችን ስታዩ አገር ያለችበትን ነባራዊ ሁኔታ ማሳያ ሰው መልካም ምላስ ቁጣን ታበርዳለች ይላል። ፖለቲካ ውስጥ አንዳንዱ ቁጣን የሚያበርዳል። አሁን የመጡት እኮ እነዚህ በመንግስት ጉዳይ ሆነው ለሚነሱ ቅሬታዎች መግለጫ የሚሰጡ ሰዎች የበለጠ ቁጣ የሚፈጥሩ ናቸው። ስታያቸው ደማቸውን የሚያፈሉ ናቸው። ኢትሶኪ አሁን ያለንበት ችግር ይሄ ነው፣ እንወጣለን። ለጊዜው ግን በዚህ ልንክሳችሁ ጥረት እናደርጋለን ብትሏቸው ይረዷቸዋል። እናንተ ከማን ታንሳላችሁ? እንዴት ያለ ነገር ነው? እንትን የአመለካከት ችግር አለባችሁ። የብሔር ፖለቲካ የፖለቲካ አጀንዳችሁን ነው ለማስፈጸም የምትፈልጉት። ተቸግረናል፣ ርቦናል እያሉ የተናገሩ ያሉትን የሕክምና ሰዎች እንዲህ ብሎ የሚመልስ እንዲህ ብሎ መግለጫ የሚሰጥ እንግዲህ አንድ ፖለቲከኛ ነኝ የሚል ሰው እራሱ መጠናት አለበት፣ አእምሮ መመርመር አለበት የሚል እምነት አለኝና ፖለቲከኛም ስትሆኑ ጥበብ ያስፈልጋቸዋል። ምንድን ነው የምትመልሱት? እንዴት ነው የምታወሯቸው? እንዴት ነው አድሬስ የምታደርጉት ጉዳዮቻቸው? ይሄን አቁም አብዛኞቹ። ለማለት የምፈልገው ነገር በተቻለ በዚች ትንሽዬ መስኮት በዩቲዩብ በተለያዩ ሶሻል ሚዲያ የምታደምጡ ኢትዮጵያ ውስጥ ያሉ የሕክምና ሰዎች እያነሱት ያለው ጥያቄ
ከምንም ከፖለቲካ የጸዳ ነው። የመኖር ጥያቄ ነው። የመኖር ጥያቄ ማለት ከወር እስከ ወር በዚህ ወር ደሞዝ ተቀብለን እስከሚቀጥለው ወር እንዴት እንኖር ነው ጥያቄ። መኖር አልቻለም። አሁን የሚከፈለን ክፍያ አያኖረንም። ላግዠሪ የሆነ ነገር አለም እየጠየቁ ያሉት ቤዚክ የሆነው መሰረታዊ ፍላጎት ቤዚክ ማለት ምግብ፣ መጠለያ፣ ልብስ እነዚህን ለማሟላት ነው ጥያቄ እያቀረቡ ያሉት። በጣም ነው የሚያሳዝነው። እንግዲህ በተቻለ መጠን ሌሎችንም የፖለቲካ ሰዎችንም በዚህ ጉዳይ ላይ ከፖለቲካ ጋር ሰፍተው ሀሳባቸውን እንዳያቀርቡ በተቻለ መጠን ግን ድምፅ እንዲሆናችሁ ጥረት አድርጋለሁ። ከልብ ነው የማመሰግነው ወንድሜ። ቴንክ ዩ ቴዲ፣ አመሰግናለሁ። እሺ፣ አንዳንዶቹ ሶሻል ሚዲያ ላይ የሚያጋሯችሁ ምስል ሊሰማችሁ ይገባል። የሚተኙበትን አይታችሁ ከሆነ ኑሯቸውን አይታችሁ ከሆነ ቢቢሲ የሰራውን ቅዳስ አይታችሁ ጫማ ከገዛሁኝ 6 ዓመት ሆነኝ የሚል የሕክምና ሰው ስታዩ በዚህ ካላዘናችሁና ራሳቸው እኛ ራሳችን ጤናችንን መመርመር አለብን። አንድ ዶክተር ጫማ ከገዛሁኝ 5 ዓመት ሆነኝ። አንድ ዶክተር እናቴን እንኳን ለማየት ፈራሁኝ፣ ምን ብዬ ነው የሚሄደው? አንድ ዶክተር ቤዚክ የሆነ መሰረታዊ የሰው ልጅ ፍላጎትን እንደ ጥያቄ ሲያነሳ ካልተሰማቸው እንዴት ነው ሊሆን የሚችለው? ለዛ ነው ቅድም ስገባ በተለይ ፖለቲከኞቻችን ይሄ ቤዚክ ዲሰንስ ይሄ ሞራል የሚባል ነገር አተናል እኮ ዋትስ ራይት ኤንድ ዋትስ ሮንግ የሚለውን እንኳን በአግባቡ ማናቀበት ደረጃ ላይ ደርሰናል። እና በጣም ያሳዝናል። ውድቀቱ የነሱ አይደለም፣ የሕክምና ሰዎች ውድቀት አይደለም። እነሱማ ብቃታቸውን አሳይቷል። እነሱማ ከነሱ የቀረ ነገር የለም። ተምሯል፣ ዶክተር ሆነዋል። የትኛውም ዓለም የሌለ ጎረቤታችን ኬንያ እንኳን የሌለ እንኳን ደቡብ ሱዳን እንኳን የሌለ እንኳን ኢትዮጵያ ውስጥ ሲሆን ይሄ ሊያሳዝናችሁ ይገባል የሚል እምነት አለኝ ለማለት ነው። የት ነበርክ ታደለ? እንዴት ነው? እንዴት ታየዋለህ? የሕክምና ሰዎችን ጥያቄ እያነሱ ያለው እኔ ዝም ብዬ ላይት በሆነ አፕሮች ፌስቡክ ላይ ከትላንትና ጀምሮ አንዳንድ ሀሳቦችን ለማቅረብ እየሞከርኩ ነበረ። እኔ ስለነሱ እንኳን ሳይሆን ኢንጀነራል ያለው የኛ ሀገር ሁኔታ የሚያሳየውን ነገር እዛ ላይ ለማንጸባረቅ ነው። የሕክምና ባለሙያዎች ጥያቄ በጣም ሌጂቲሜት እና ማንም ሰው ሊረዳው የሚችል ጥያቄ ነው። ኢንፓርቲኩላር ማለት ነው። ሙያቸውና ክፍያው የማይጣጣም ነው የሚለው በጣም የሚያስኬድ ነው። አገሪቱ ካለችበት የኢኮኖሚ ችግር አንጻር ደግሞ ጠቅላላ የመንግስት ሰራተኛ ያው የግልንም ሊመለከት ይችላል። የመንግስት ሰራተኞች መንግስት ራሱ ገንዘብን ዲቫሉዌት በሚያደርግበት ሰዓት ምን ያህል የሚከፍላቸው ሰራተኞች ገንዘብ እንደሚወድቅ በፍጹም ያላሰበበት ማለት ቢያስብም አይመለከተኝም አይነት ውሳኔ ነው። አንተ ብሩ ዋጋ እያሳጣሁ በሄድክ ቁጥር የምትከፍለው ገንዘብ ምንም ጥቅም እንደሌለው ማወቅ አለብህ። ስለዚህ ያ ሁሉም የመንግስት ሰራተኞች ቪክቲም ይሆናሉ ማለት ነው። የማይጠቅም ሳንቲም እጃቸው ላይ ገብቶ ወደ ጎዳና መውጣት፣ ፕሮፌሽናቸውን መቀየር እና በጣም የሚያስፈራ አኗኗር ነው የሚኖሩት እና ይሄ ሁሉን የሚመለከት ነው። እኔ ይሄ ማለት የተደበቀ ሚስጥር ስላልሆነ ጥያቄያቸውንም ይዘው መውጣታቸው ምንም የሚያስብል ነገር አለ፣ ምንም አስተያየት የሚያሰጥ ነገር አለ። ሌጂቲሜት ነው። መንግስትም ያውቀዋል፣ ህዝቡም ያውቀዋል፣ እነሱም ያውቃሉ። ግን ያው ቮይስ ማድረግ ስላለባቸው ወጥተዋል። ሌሎችም አንድ አስገራሚ ነገር ልንገራችሁ። ኦኬ፣ እኔ በእግር ኳስ ውስጥ በስፖርት ውስጥ ያለፍኩ ልጅ እኔ ሚዲያ ላይ በነበርኩበት ሰዓት መዝናኛና ፖለቲካ ነክ ነገሮችን ፕሮግራም አድርጌ የምሰራው ያው ስፖርት በመዝናኛ ውስጥ ይሳተፋል። አሁን የኢትዮጵያ ፕሪሚየር ሊግ ላይ የአንድ እግር ኳስ ተጫዋች አቨሬጅ ደሞዙ ስንት እንደሆነ ታውቃላችሁ? አቨሬጅ ቤንች ላይ የሚቀመጥ አንድ እግር ኳስ ተጫዋች ደሞዙ ምንም አልተከፈለውም ከተባለ
80 ሺህ ብር ነው። በየ2 ዓመቱ አንዳንዱ 17 ሚሊዮን ብር፣ አንዳንዱ 15 ሚሊዮን ብር ይፈርማሉ። ከፍተኛ ደሞዛቸው 450 ሺህ ብር ይበላል ማለት ነው። የተገላቢጦሽ ዓለም እኮ ላይ ነው ያለው። እንዴት ያለ ነገር እንደሆነ ራሱ አላውቅም። ነው ባደጉት ሀገራት ላይ ኦኬ እግር ኳስ ተጫዋቾችም የተሻለ ይከፈላቸዋል፣ ዶክተሮችም የተሻለ ይከፈላቸዋል፣ የትኛው ፕሮፌሽን ውስጥ ብትገባ ይከፈላል። እንዴት ነው በዚህ ደረጃ? ያውም ደግሞ እኮ ኦኬ እግር ኳሱ ራሱን የቻለ እንኳን ቢሆን አንድ ነገር ነው። ከመንግስት ካዝና የሚወጣ ገንዘብ እኮ ነው የሚከፈላቸው። የከተማ ቡድኖች ናቸው። ከከተማ ነዋሪዎች ግብር የሚሰበሰብ ገንዘብ ነው ለእነዚህ ተጫዋቾች የሚከፈላቸው። ለዓለም ዋንጫ ያላለፈ ለአፍሪካ ዋንጫ እንደ ቀይ ቀበሮ ወይም ደግሞ በ30 ዓመት አንዴ የሚያልፍ ማለት ነው። በአመት ለ11 ተጫዋቾች ወይም ለ22 ተጫዋቾች የሚያወጣው አንድ የከተማ ወይም አንድ የመዘጋጃ ቡድን በአመት ለተጫዋቾቹ የሚያወጣው አለ። እግዚአብሔር ያሳያችሁ። የሲ ቡድኖች አሉ፣ ምግባቸው አለ፣ ኤ ቡድኖች አሉ፣ የሴት እግር ኳስ ተጫዋቾች አሉ። ከ600 እስከ 700 ሚሊዮን ብር ያወጣሉ። በአመቱ መጨረሻ ግን 5 ሚሊዮን አያገኙም። ሪተርን የለውም። አንድ ዶክተር ስለመኖር ጥያቄ ሲያነሳ ሙዝ በዳቦ ነው እየበላ ያለሁት ሲል እንዴት ነው ማህበረሰቡ ራሱ ማይጠይቀው? እንዴት ቶት ማህበረሰቡ እንዴት ነው መንግስት ስልጣን ላይ ያሉ ሰዎች ራሳቸው ማይጠይቁት? ስለዚህ የመንግስት ስልጣን ሰዎች በመፍራትና በመንቀጥቀጥ የሚጠብቁት ራሳቸው ለሚበሉት ወይም ደግሞ ለሙስና ምቹ የሆነውን ዘርፍ ብቻ ነው ማለት ነው። ቢኮዝ አሁን እግር ኳሱ ላይ ይሄን ያህል ይከፈላቸዋል፣ ከዚህ ቀንሳችሁ ለእነዚህ አካላቶች ከፈሏቸው ብትላቸው የእነሱም ጥቅም ስለሚጎልባቸው ይሻሉ። ይሄን ነገርስ እንዴት ነው የምታዩት? ከዚህ በኋላ እነዚህ የህክምና ሰዎች እንዴት ነው ማህበረሰቡን የሚያክሙት? በዚህ በተበሳጨ ስሜታቸው፣ በዚህ ተስፋ በቆረጠ ስሜታቸው እንዴት ነው ተስፋ አስጥለ እነሱስ ደስተኛ ሆነው የሚያክሙን እንዴት ነው? እስኪ በዚህ ጉዳይ ላይ እናንተን ሀሳብ ስጡበትና ያቋረጥኩት ሀሳብ ነበረና የፖለቲካ በተመለከተ ነው። ሁለቱንም የመንግስትንም አካሄድ ስትመለከት በዚህ በብልጭልጭና ምንም አይነት ቫሊዩ በሌለው ጉዳይ ላይ ሚሊዮን የሆኑ ዶላሮችን ያፈሳል። የህዝቡ ጥያቄ ባልሆኑ ነገሮች ላይ ጊዜውንም ፖለቲካውንም ያባክናል። እነዚህ ቤዚክ የሆኑ ህይወትን ሊያድኑ የሚችሉ የሰውን ልጅ ህይወት የሚመለከቱ ነገሮች ላይ እንደዚህ ቸልተኛ ሆኖ ስትመለከተው አንዱ ትልቁ ጥያቄ ነው። መንግስት ቅድሚያ ሊሰጣቸው የሚገቡ ሴክተሮች አሉ። ከነዚህም ዲፌንስ እና የጤናው ከዛ በኋላ ትምህርት እንደዚህ እያለ ነው የሚሄደው እና ሊመለከታቸው ይገባ ነበረ። ከዛ በተቃራኒ ደግሞ ተቃውሞ አሁን ሶሻል ሚዲያ ላይ የምናያቸው በጣም የተሰለቹ የህዝብን ጥያቄ ወደ ግላቸው የፖለቲካ ኦፒኒየን ለመውሰድ የሚራወጡት በጣም ነው ያሰለቸኝ። ፐርሰናል በጣም ነው የሚደብረው። ሰዎች ጥያቄ አላቸው፣ ጥያቄያቸው እንዲሰማላቸው ይፈልጋሉ። ወጥተዋል እኮ ኦልሬዲ ወጥተዋል። ምንም ሌላው ተቃዋሚ ወጥቶ ሊያጫጩላቸው የሚገባበት ምንም መንገድ የለውም። አይሚን ሌላ ጥያቄ ሌላ ጉዳይ ነው። ገብቷል። እኔ በግልጽ ነው ጥያቄ ያላቸው ፖለቲከኞች አሉ፣ ተቃውሞ አለ። እሱ ሌላ ጉዳይ ነው። በተደራጀ በሰከነ አጀንዳውን አስቀምጦ ህዝብን አደራጅቶ መታገል ሲቻል ዶክተሮች ጥያቄ ሲጠይቁ እዛ ውስጥ ገብተው ፖለቲካዊ አድርጎ የበለጠ ነገሩ መልስ እንዳያገኝ ጆሮቸው መንግስት ጆሮ እንዲደፈና እልህ እንዲጋባ ታሰሩ፣ አሰሩ፣ ተደበደቡ አይነት ነገር ውስጥ እንዲገባ ይሄ አይተነዋል። በፊት ወያኔን በምንቃወምበት ጊዜ ጠቅሞ ሊሆን ይችላል፣ ግን ፋይናሊ አልተጠቀምንም። እንደ ሀገር ይሄ ያ ሁሉ ለውጥ መጥቶ ምናምን አልጠቀመንም። ያንን ጣልንበት እንጂ ያመጣነው ነገር ምንም ፋይዳ የለው። ምክንያቱም በለው ጣለው ወደ በቃ እንደዚህ ሰበብ ብቻ የምንፈልግበት የፖለቲካ አካሄድ ስለነበረ ማለት ነው። አሁንም ዶክተሮች እየጠየቁ ያለው ጥያቄ ሌጂቲሜት ነው። መንግስት እንዲመልሳላቸው ጥያቄ እያቀረቡ ነው። ደግሞ ከማንም በላይ ኢንስቲትዩሽን አላቸው፣ እነሱ ማህበር አላቸው። ራሳቸው ስቴቶስኮፓቸውን ይዘው ወጥተው መጠየቅ ይችላሉ። በቃ ተቋም ናቸው ራሳቸው በግል እና ያንን ይሄ የሚራገበው ፖለቲካ የበለጠ እንደው መልስ እንዳይመለስና የረሃብ ጥያቄያቸውን ገና ለገና ነገ መንግስት ሲወድቅ ለሚመጣ እመልስልሃለን አይነት ተስፋ ለመስጠት የሚካሄደው አካሄድ ይሄ ያለፈበትና እኔ በበኩል የማልደግፈው የፖለቲካ አካሄድ ነው። ይሰማ ድምፃቸው።
they are already on the way እዛ በሚደረገው መንገድ ያድርጉት። እነንትና ግን የሚያጫጩሁት ነገር የበለጠ ነገሩን ሌሎችም እንዳይጠይቁ እና የፖለቲካ ነው ተብሎ እንዲኮረኮሙ የሚያደርግና ሰዎች በራሳቸው እግር እንዳይቆሙ የሚያደርግ ይመስለኛል። ያንን ለማለት ነው ቴዲ። ቴንክ ዩ። የት ነበርክ? የተወሰነ አንድ ዙር ለእነሱ ድምፅ እንሆናቸውና ወደ ተለመደው ፖለቲካዊ ጉዳያችን እንሄዳለን። ካላችሁ እሱን እናወራለን። እሺ ሶራሽ አንተ ምን ትላለህ? የመንግስት ደጋፊ ነህ? የህክምና ሰዎች የሚያነሱትን ጥያቄ እንዴት አየው? እንደምን አመሻችሁ፣ እንደምን ዋላችሁ? ቴዲ ዋንጋሪ እሺ፣ እመጣለሁ ወደ አንተ። እሺ ዋንጋሪ ለካራ አለ። እሺ ዋንጋሪ ለአንተ ልስጥ። እሺ ከዛ ወደ ሶራ። ኦኬ እሺ እሺ። የአጀንዳ ነው ያነሳው። ምንም ጥርጥር የለውም። እንኳን ዶክተሮች ማናቸውም በችሎታቸው በእውቀታቸው የሚገባቸውን ማግኘት አለባቸው። ምንም ጥርጥር የለውም። ግን አንድ ትልቁን ነገር ሚስ ያደረግነው ነገር አለ። ባለፈው ቴዲ እንደነገርኩ በተለይ ታዳጊ ሀገሮችን የሚመራው ፖለቲካ የፖስት ትሩዝ ፖለቲክስ የሚባለው ነው። አንድ ፋክት ይፈጠርልሃል። ከዛ ፋክት በኋላ የተፈጠረውን ችግር እንድታራግብ ነው የሚደረገው። ለምሳሌ ኢትዮጵያ ከአይኤምኤፍ ጋር የብድር ስምምነት ስትፈጽም የዛሬ ዓመት አካባቢ አንዱ አግሪመንቷ ኦስትሪቲ ሜጀር ነው። ኦስትሪቲ ሜጀር ደግሞ የፐብሊክ ሴክተር ላይ ያለ ደሞዝ መቀነስና ለተወሰኑ ብቻ አነስተኛ ሌቭል ላሉ ሰዎች ለተወሰነ ጊዜ ፍሌክሲብል እንዲሆን ተስማምተው ብድር ተሰጥቷል። እንደ ሀገር ተስማምተናል። ይሄ የኦስትሪቲ ሜጀርስ ኢምፓክቱ ደግሞ በሰፊው በዓለም ላይ የተሞከረ በኢስት አፍሪካ ላይ የተሞከረ ነው። ለምሳሌ ጎግል እንኳን ብታደረገው ፖለቲካል ኢምፓክቱ ራዮት መቀስቀስ፣ በጣም ተከፋይ የነበሩ ድሃ መሆን ከዲቫሉዌሽኑ ጋር ተገናኝቶ መሆኑን ኢምፓክቱ በዛ አግሪመንት ላይ ተጠቅሷል። እንዲያውም የኢትዮጵያ መንግስት ተደራድሮ በተለይ ከተወሰነ በታች ያሉትን ሰራተኞች ደሞዝ እንዲጨምር እንዲፈቀድለት፣ በማይኒንግ በአግሪካልቸር በምናምን ላይ ድጎማ እንዲያደርግ የሚል አግሪመንት መኖሩን አግሪመንቱን አይተው ከሆነ በግልጽ አንቀጹ ላይ ተመልክቷል። በተለይ ስለ ሶሻል ኢምፓክቱና ኢኮኖሚክ ኢምፓክቱ አንዱ በደሞዝ የሚኖሩ ሰዎች መጮኋቸው አይቀሬ ነበረ። ሰብሲዲ ማቆም አለብህ ነበረ። ደሞዝ ለፐብሊክ ሴክተር የሚከፈለው መቀነስ አለብህ የሚል ነበረ። ስለዚህ መጮህ ያለብን አሁን ሳይሆን ፖስት ትሩዝ ፖለቲክስ ማለት ይሄ ነው። ፋክቱ አለ። እንደ አገር በተለይ ታዳጊ ሀገራቶች ላይ ቴዲ ከ2008 እስከ 2018 በታዳጊ ሀገራቶች በ28 ሀገራቶች ላይ የህክምና ባለሙያ ማለት ባይዘወይ በአንድ ሀገር ውስጥ ዘቤስት ጭንቅላት ያለው በጣም በህይወት ላይ ትምህርቱን ብዙ ጊዜ የሚፈጅ እውቀቱን ኮምፕሌክስ የሆነና በጣም ምርጥ ሙያ ነው። ነገር ግን በታዳጊ ሀገራቶች በናሽናል ላይብራሪ ኦፍ ሜዲሲን የሚል ግሎባል ድርጅት አጥንቶ በበርካታ ሀገራቶች አጥንቶ በ23 ሀገራቶች ላይ የህክምና ባለሙያዎች ራወት አድርገዋል። መንስኤው ከአይኤምኤፍ ጋር የሚገናኝ ነው። ሁለት ዓላማ አለው። አንደኛው የታዳጊ ሀገራቶች መንግስትን ኢንስቴብል ማድረግ፣ አንፖፑላር ማድረግ፣ በፖፑላሩና በመንግስት መካከል ሽብልቅ ማስገባት ነው። ሁለተኛው ብሬን ድሬን ነው። ብሬን ድሬን በጣም ምርጥ ጭንቅላት ያላቸው በታዳጊ ሀገራቶች ላይ ያሉትን የምታስወጣው ባይዘወይ በማይግሬሽን ዶክተርስ ወደ አሜሪካ እና ወደ ዌስት የኮበለሉ ከአፍሪካ በጣም የአስገራሚ ሬት ነው ያለው በ10 ዓመት ውስጥ ስታቲስቲክሱን ብትመለከተው ማለት ነው። አንዱ ኢምፓክት ብሬን ድሬን፣ ውጤቱ ብሬን ድሬን ነው። በዚህ መልኩ እጃችን ተጠምዞ እየተሰራ ያለውን ነገር ስንወያይ፣ ለምሳሌ የህክምና ባለሙያ ባይዘወይ ስትራይክ ማድረግ አይችልም። በየትኛውም ሀገር ህክምና ባለሙያ ወታደር በህግ ይከለካል። ነገር ግን ይሄ ማለት ማህበራቸው አይጠይቅም ማለት አለ። ይደራደራል፣ ኔጎሽት ያደርጋል። በእነዚህ ቅድም ባልኩ ሀገራቶችም የሙያ ማህበራቸው ከመንግስት ጋር ከሞዛምቢክ፣ ዛየር በአፍሪካ ሌቭል እንኳን ያሉትን ብትወስዳቸው ተደራድረው አስተካክለዋል። ነገር ግን ደሞዙ ቢጨመር ኢኮኖሚክ ኢንስታቢሊቲ አለ። ልክ ደሞዝ በጨመርክ ማግስቱ ቤት ኪራይ ይጨመራል። ልክ ደሞዝ በጨመርክ ማግስቱ ጤፍ ይወደዳል። ማርኬታችን በጣም በኢቲክስ የሚመራ አይደለም። ውጤቱ ግን እኛ የምናወራው ውጤቱን ነው። ፖስት ትሩዝ ፖለቲክስ ማለት ይሄ ነው ቴዲ። ፖስት ትሩዝ ይሄ የአይኤምኤፍ
በዚሁ አጋጣሚ አይኤምኤፍ ራይት ኢን ኢስት አፍሪካ የሚል አርቲክል አንበብ፣ በደንብ ያስቀምጥልሃል። የአይኤምኤፍ ብድር እንዴት አንረስት እንደሚፈጥር፣ እንዴት ደሞዝን እንደሚያጨናንቅ፣ እንዴት ኮስት ኦፍ ላይፍ እንደሚጨምር፣ ይሄንን እንደ አህጉር እንደ አገር ተወያይተንበት መፍትሄ ካላስቀመጥንበት በስተቀር ቴዲ ነገ ጠዋት ያደርገውና አንተም ጠቅላይ ሚኒስትር ብትሆን በዚህ ፖሊሲ መሰረት ነው የምትመራው። ከግሎባል ኢኮኖሚክስ ጋር ተሳስረናል። ወደንም ጠላንም የዋሽንግተን ፖስት ኮንሰንሰስ ያመጡብን ተቋማቶች አይኤምኤፍ እና ወርልድ ባንክ ከዚህ ልንወጣ እንችላለን ወይ? ቱ ቢ ኦነስት ዶክተርስ ማማረር የለባቸውም፣ ምንም ጥርጥር የለውም። ግን በወቅቱ የነበረውን በጣም አምባላንስድ የሆነ ኢኮኖሚ ብድር ዕዳ ለማራዘም ለመክፈል ምን ለማድረግ ያንን ከአይኤምኤፍ ከኢትዮጵያ መንግስት ሲፈራረም ወዶን የተፈራረመው የሚለይ ሰው አይጠፋም አልልም። ነገር ግን ኦብጀክቲቭሊ ነገሩን ከመዘን ነው ምንድን ነው የምናደርገው? ፐብሊክ ደሞዝ መቀነስ አለብህ። ምክንያቱም ፐብሊክ በተለይ ከፐብሊክ ጋር ያለ ደሞዝ መቀነስ ብቻ ዌጅ መቀነስ አለብህ ይላል አግሪመንቱ ላይ። አንበብ ጎግል አድርገውና ቴዲ ገብቷል። ይሄ ኢምፓክት ይሄ ኢኮኖሚክ ኢምፓክት አርጩሜ ታዳጊ ሀገራቶችን እጅ የተጠመዘዘ የሚሰራበትን ኦፊሻሊ ኢትዮጵያን ኤሊስት ወጥተን ካልታገልን ውጤት ይመጣል ብዬ ስለማላምን ነው። ጥያቄዎችን በዚህ ሌቭል ከፍ አድርገን ካልተወያየንበት አልሸሹም ዞሩ ነው። ነገም ጠዋት የፈለገ ቢመጣ ትቀጥላለህ። በዚህ መልኩ የትም አትሄድም። አንደኛ ደሞዝ እና መንግስት ከዚህ ቀደም ሰብሲዳይዝ የሚያደርጋቸው ነገሮች እንዲያቆም አይኤምኤፍ የሚያስገድደው ብራቸው እንዲመለስላቸው ነው። እኔ አሁን ከዚህ የዛሬ በደንብ እያደመጣችሁ ከነበረ ዩቲዩብ ላይም አለ 4 ወር 5 ወር ከመንግስት ሰዎች ጋር ስናወራ ሌሎች በተቃራኒ ያሉ ሰዎችም ዛሬ ሊሆን የሚችለውን ነገር ቁጭ አድርገው አስቀምጠዋሉ። አሁን የመንግስት ሰራተኛው ጥያቄ ማንሳት ይጀምራል። አይኤምኤፍ በምንም ታምር ይሄ ኢንተርናሽናል ሞኔታሪ ፈንድ የሚባለው ሲጀምር አመሰራረቱ ራሱ አክሲዮን ሆልደሮችን ተጠቃሚ ለማድረግ ነው። ከሁለተኛው ዓለም ጦርነት በኋላ በጦርነት የተጎዱ ሀገሮችን ለመደገፍ ከድሃ ሀገሮች በሚሰበሰበው ኢንተረስት እንዲሁም ደግሞ ልዩ ልዩ ገንዘቦች፣ ልዩ ልዩ ማዕድናቶች በጦርነት ደቋል የሚባሉ ምዕራባውያንን ለመጥቀም ነው እንጂ አፍሪካውያንን ለመጥቀም ታስበው የተመሰረቱ ተቋማቶች አሉ። እኔ እንዴት ባለ ትንታኔ እንደሆነ አላውቅም። ኦኬ ከአይኤምኤፍ ጋር እስማማለሁ የሚል አንድ መንግስት የመጀመሪያው ነገር አሁን ያለበት ነባራዊ ሁኔታ ላይ መገኘት የለበትም። ብድር ከተበደርክ ኦንሊ ኢምፖርት ከኤክስፖርት ኤክሲድ ማድረግ የለበትም። ኢምፖርት የምታደርጋቸው ነገሮች ቶሎ ሰብሲዳይዝ ማድረግ አለብን። ጦርነት ካለ ጦርነት ማስቆም አለብን። ኢንቨስተሮችን ደግሞ መሳብ አለብን ኢምፖርት ለማቆም። አሁን ባለው ነባራዊ ሁኔታ እኮ ኢንቨስተሮች ነቅለው እየወጡ ነው። ሲሆን ከአይኤምኤፍ ብር ከተበደርክ እኮ ኢንቨስተሮች መጥተው አንተ ሀገር ላይ ኢንቨስት ማድረግ አለባቸው። ቢኮዝ ኢምፖርት የምታደርጋቸው ጉድስ እና ሰርቪሶች እዛው መመረት አለባቸው። ሰብስቲዩት ማድረግ አለብን። መቀሌ ላይ ዛሬ እየሰማችሁ ነው። ጠቅላላ ኢንቨስተሮች ነቅለው ለመውጣት እየፈለጉ ነው። ሐዋሳ ላይ እያያችሁ ነው። አማራ ክልል እያያችሁ ነው። የካናዳ መንግስት ዛሬ ያወጣውን መግለጫ እየሰማችሁ ነው። ከአዲስ አበባ በቀር ኦልሞስት የትኛውም የኢትዮጵያ ክልል እንዳትሄዱ እያሉ ዜጎቻቸውን እያስጠነቀቁ ነው። የአሜሪካ መንግስት የሚወጣውን እያያችሁ ነው። ኢንቨስተሮች ደግሞ መጥተው ኢንቨስት ለማድረግ መጀመሪያ እናንተም ኢንቨስተር ብትሆኑ እኛም ኢንቨስተር ብንሆን ኮሎምቢያ ላይ ሄድና ኢንቨስት አድርግ ብትባል መጀመሪያ ኮሎምቢያ ሰላማዊ ሀገር ናት ወይ የሚለው ነው የምጠይቀው። ኮሎምቢያ ላይ አንድ ጥይት እንደሚተኮስ ከሰማ የትኛውም ኢንቨስተር አይሄድም። ለፍታ ያገኘውን ገንዘብ ዝም ብለህ ሜዳ ላይ የሚበትን የለም። ስለዚህ አሁን ያለው ነባራዊ ሁኔታ እኮ የዛሬው ሳይሆን የነገ ከነገ ወዲያው ነው አስፈሪ የሚሆነው። ለዶክተሮች ዛሬ የምሰጣቸው ገንዘብ ላይ 10,000 ብር ብትጨምርላቸው ችግሩን አይቀርፈውም እኮ አይቀርፈውም። ቢኮዝ አሁን የኑሮ ውድነቱ በትንሹ 4 እና 5 እጥፍ አሁን ከሚያገኙት 4፣ 5፣ 6 እጥፍ ላይ በዛ ደረጃ ላይ ገንዘብ ካላገኙ ምንም ሰርቫይቭ ማድረግ አይችሉም። ኢንፍሌሽኑን መቋቋም አይችሉም። መፍትሄው ምንድን ነው? መፍትሄው ምንድን ነው ከተባለ በተቃራኒው ደግሞ አንዳንድ ለህሊናም በጣም አስቸጋሪ ለመተንተንም አስቸጋሪ የሆኑ ነገሮችን ታያላችሁ። በ10 ቢሊዮን ዶላር ቤተመንግስት ተገነባ የሚል ዜና ትሰማላችሁ። ይሄ ሪተርን የሌለው ነገር ማንኛውም የሰው ልጅ ሊጠይቀው የሚገባ መሰረታዊ ጥያቄ ማለት ነው። እዚህ ጋር የኑሮ ውድነቱ በዚህ ደረጃ ላይ ያለ
ቤተ መንግስት በ10 ቢሊዮን ብር እንደገና ደግሞ ለዚህ መገንባት ደግሞ ትክክል ስለመሆኑ ደግሞ ሲያስረዱ እኮ ነው የምደነግጠው። አሁን ይሄ በጋራ ካላግባባን የአንድ ሀገር ልጆች ነን። ይሄ ነገር ትክክል አይደለም ብለን በጋራ ድምፃችንን አንድ ካላደረገው ይሄን መቃወም አሲፍ እናንተ የምትደግፉትን የፖለቲካ ፓርቲ መቃወም እንደሆነ አድርጋችሁ የምትቆጥሩ ከሆነ በምንድን ነው ታዲያ እኛን ልንግባባ የምችለው? ይሄ እኮ ቢያንስ ሁላችንንም በጋራ ሊያግባባ የሚገባ ጉዳይ ነው። አሁን ካለንበት ነባራዊ ሁኔታ ለመውጣት እኚህ ነገሮች መደረግ አለባቸው። ጦርነት መቆም አለበት ሲባል ጦርነት አቁሙ የምትለው ተቃዋሚዎች ጋር ሄዳ አይደለም ወይ ታጣቂዎች ጋር ሄዳ አይደለም። ዘመነ ካሴ ጋር ድሪባ ኩምሳ ጋር ሄዳ አይደለም ጦርነት አቁሙ የምትለው። ጦርነት እንዲቆም ከተፈለገ 4 ኪሎ ያሉ ሰዎች ባለስልጣናቶች ጋር ሄዳችሁ ነው ጦርነት መቆም አለባችሁ፣ ጦርነት መቆም አለበት ብላችሁ መናገር ያለባችሁ። ቢኮዝ ወደ ሰፊ መሆን ያለባቸው ምህዳሩን ማስፋት ያለባቸው እነሱ እንጂ ወይ ኦነግ ወይ ፋኖ አይደለም። ጦርነት ደግሞ ካልቆመ ደብል እያደረገ ነው የሚሄደውና ወረስት የሚመጣው ጊዜ መጪው ጊዜ ወረስት መሆኑ ነው የሚያስፈራው ለማለት ያለው። እሺ ሶራ ወደ አንተ ልምጣና እስኪ አንተስ ምን ትላለህ? በጤና ተቋማቶች ዙሪያ በጤና ባለሙያ ዙሪያ ነው እያወራን ያለ ነውና ጥያቄያቸውን እንዴት አየው? አመሰግናለሁ ቴዲ። ጥያቄው በጣም መሰረታዊ ነው። መሰረታዊ ጥያቄ ነው። ማንም ማለት ቅድምም የት ነበርክም ሲያወራ ሰምቻለሁ። የሁሉም ሰራተኛ ኢትዮጵያ ውስጥ ያለ ችግር ነው። በአጠቃላይ በመጣው ኢንፍሌሽን እና የዶላር የብር ዋጋ መውረድ ምክንያት የተከሰተ ችግር አለ። አሁን የትኛውም መስሪያ ቤት ላይ ፒኤልሲ ምናምን ብትጠይቅም እንደዚህ አይነት ችግሮች አሉ። ማንም ባለው ደሞዝ ደስተኛ ሆኖ የተቀመጠ ያለ ሰው አይመስለኝም። ምክንያቱም የሀገሪቷ ኢኮኖሚ ቀን በቀን እየጨመረና ብዙ ችግሮች እየተከሰቱ ስለሆነ ማለት ነው በኑሮ ላይ። ግን እንዳልከው አሁን ለምሳሌ ቀደም እንዳልከው ኳስ ተጫዋቾች ብዙ ብር ያገኛሉ ምናምን ተብሏል። ኳስ ተጫዋቹን ደግሞ ብትጠይቀው እኔ እንደው የሚገባኝ እየተከፈለኝ አይደለም ብሎ ሊያወራ ይችላል። ሁሉም ሰው ያው በሚከፈለው ነገር በቃ በቂ ነው ምናምን ብሎ አይቀመጥም ማለት የሰው ልጅ ፍላጎት ስለማያልቅ ማለት ነው። ሁለተኛ ደግሞ ዶክተሮችም ሆነው ልክ እንደሚባለው የተሻለ ኑሮ የሚኖር ሰው አለ። በተለያየ የግል ሆስፒታልም እየሰራ በተለያዩ መንገዶችም የራሱ ኑሮ ጥሩ አድርጎ የሚኖርም ዶክተሮችም ሐኪሞች የጤና ባለሙያዎችም አሉ በዛው ልክ ማለት ነው። ግን አሁን ምንድነው ዘላቂ መፍትሄ እንዲሆን አንደኛ መነጋገሩ ጥሩ ነው። ሁለተኛ ደረጃ ደግሞ ለምሳሌ የሕክምና ባለሙያዎችን የቤት ችግር እንዴት እንፍታው የሚለው ነገር ምናምን ነገሮች ቢታሰቡ ለምሳሌ አሁን ለምሳሌ የክልል መስተዳደሮች የከተማ አስተዳደሮች ምናምን ተነጋግረው መሬት እየተሰጣቸው ቤት እንዲሰሩ በረጅም ጊዜ ብድር ባንኮች እንዲያመቻቹላቸው በተለያዩ ነገሮች እንደዛ አይነት እድል ቢፈጠርላቸው እንደገና የገቢ ግብር በተለይ ሴንሲቲቭ የሆኑ ሴክተሮች ላይ ለምሳሌ መምህራን ላይ የጤና ባለሙያዎች ላይ ለምሳሌ ፖሊስ፣ መከላከያ እንደዚህ አካባቢዎች ላይ የገቢ ግብር ቅነሳ ምናምን ቢደረግላቸው ወይም የሚሰረዝበትም አጋጣሚ ካለ ያ ነገሮች ቢመጡ እንደዚህ አይነት አካሄዶችን መከተል ብቻ። አዲስ አበባ ላይ ያሉ ሆስፒታሎች ለምሳሌ እነ ጥቁር አንበሳ፣ ጳውሎስ፣ አለርት፣ ቅዱስ ጴጥሮስ የመሳሰሉት በፌዴራል የሚተዳደሩ እነሱ ደግሞ ከፌዴራል ቤቶች ኮርፖሬሽን ጋር ተነጋግረው ቤት እንዲሰጣቸው በርካሽ እንዲከራዩ ምናምን የተለያዩ ሀሳቦችን የተለያዩ ፕላትፎርሞችን የተከተሉ ነገሮችን ኑሮን በዘላቂነት ለምሳሌ ደሞዝ አሁን ዛሬ ካለው ደሞዝ 12 ሺህ ወይ 10 ሺህ ብር ከነበረ 30 ሺህ ብር የምታስገባው የዛሬ ዓመት ጥያቄ መነሳቱ አይቀርም የደሞዝ ጥያቄ። ምክንያቱም ኢኮኖሚ እስካልተረጋጋ ድረስ ምንም አይነት ጥያቄ አይቆምም። በዛው ልክ ለምሳሌ የቤት ኪራይ 10 ሺህ ብር የትምህርት ቤት 20 ሺህ ብር ምናምን እየተከፈለ አይሆንም፣ አይመጣም ሲስተሙ። ግን ወዲያውኑ አሁን ደሞዝ ጨምሮ ለማስታገሻ ሊሆን ይችላል ወይም ሰው ዝም እንዲል ምናምን ነገር ያንን ነገር ማድረግ ሊቻል ይችላል ብዬ አስባለሁ። ግን ያ መፍትሄ ነው ብዬ አላምንም። እንደዘላቂ ለጊዜው የሆነ የተለያየ ግን ኢኮኖሚው መረጋጋት እንዲመጣና የእነሱ ዘላቂ መፍትሄ እንዲያገኝ እንዳልኩ የተለያዩ ሜካኒዝሞችን ተጠቅመው መንግስት ወይም ከተለያዩ አካላቶች ጋር ያንን ነገር የሚሆንበትን ነገር ስፔሻሊ ባንኮች እንደ መምህራን ባንክ ይቋቋማል እንደተባሉ አይነት ስታይል ለጤና ባለሙያው ምናምን የተለያየ አይነት አማራጮችን ተጠቅሞ ጤና ሚኒስቴር ከሀገር አካላቶች ጋር ከተለያዩ ተቋማት ጋር ተነጋግሮ ቀለል ያለ ዘላቂ የሆነ ቢያንስ ቤት ኖሯቸው ተረጋግተው ሰዎች እንዲሰሩ የሚያደርግ መንገድ ቢኖር እንደገና ደግሞ ቅድም እንደተባለው ዲዩቲ ክፍያ
በጊዜ እንዲከፈላቸው ማድረግ ጥሩ እሱ ላይም ፐርሰንቴጅን ከፍ አድርጎ ጥሩ ጥሩ ነገሮች እንዲያገኙ ማድረግ። እንደገና ደግሞ እዛው ሕክምና ተቋማት ላይ ድሮ ነበረ የግልና የመንግስት ቅንጅት የሚባል አንድ ብራንች አንድ ዊንግ ፈጥረ ሆስፒታሉ ላይ ከሆነ ሰዓት በኋላ እዛ እየሰሩ በክፍያ ካርዱን ለምሳሌ ኖርማል የመንግስት ዊንግ ላይ ያለው 10 ብር ከሆነ እዛኛው ላይ 100 ብር ምናምን ካርድ እየተደረገ 90 ብሩን እነሱ እንዲወስዱ እያደረጉ ሕክምና የሚከፍሉት ምናምን እያደረጉ የሆኑ እንደዚህ አይነት ሜካኒዝሞችን በመነጋገር እዛ ጋር ባለው ሲስተም ላይ የጤና ባለሙያዎችንም መንግስትንም ኢኮኖሚካሊ ሳይጎዳ ባለው ነገር ላይ ተነጋግሮ ሰፊ የሆነ ጥቅም ዘላቂ የሆነ ጥቅም እንዲያገኙ የሚደረግ በአንድ ቀን አሁን ደግሞ ስለተጨመሩ ብዙ አይነት ነገሮችን ያመጣል ብዬ ስለማላምን ማለት ነው። በእንደዛ መልኩ ይመስለኛል እንደኔ ሀሳብ። ቴንክ ዩ። እሺ ፋክት ኒውስ። እሺ አንተስ ምን ትላለህ? 5 ደቂቃ ተጠቀም። አመሰግናለሁ። ይሰማል? እንዴት ነው? ይሰማል። በመሰረቱ ቴዲ ላመሰግን እወዳለሁ። መጀመሪያ ይህን አጀንዳ ብለህ ድምፅ ልትሆናቸው ስለመጣ በጣም አመሰግን። እግዚአብሔር ያክብርህ ለማለት እወዳለሁ። ግን ምንድን ነው መሰለኝ ሀገር የተያዘው ነገር ጥያቄ ሲነሳ ሁሌ መምህራን ያነሳሉ፣ ሌሎችም ያነሳሉ፣ ሐኪሞች ያነሳሉ። ግን ፖለቲሳይዝ ይደረጋል። ቴዲ የሚያሳዝንና የሚያምህ ነገር ብሔር ይሰጠዋል። የሃይማኖትም ሲነሳ የሆነ ነገር ይሰጠዋል። መንግስት እንደዛ ካላደረገ በቃ አይኖርም እና በጣም ነው የሚያሳዝን። ግን አሁን ለየት ያለ ሀሳብ ነው የምሰጠው እኔ። ለምን በመምህራን ላይ እና በሐኪሞች ላይ ችግሩ እንደባሰ ልንገርህ። ደሞዛቸው ከሌሎች ሴክተሮች አንሶ አይደለም፣ ላብራራልህ ነው። ማለትም ሌሎች ሴክተሮች ከመምህር ጋር እኩል የሚያገኙ ከሐኪም ጋር እኩል የሚያገኙት ነገር አላቸው። ደሞዛቸው ለምሳሌ 15 ሺህ ብር ቢሆን ማለት ነው። ከመምህርና ከሐኪም ውጭ ያሉት አበላላቸው የፊልድ ስራዎች አሏቸው። በተፈጥሮ ሙያው የመምህርነትና የሐኪሞች ግን ፊልድ የሚባል የለውም። ዲዩቲ አለቻቸው ሐኪሞች። እሷም ከወር 3 ጊዜ ወይ 2 ጊዜ ብትደርሳቸው 200 ብር ምናምን ናት። እሱም ቫት ይደረጋል፣ ፎር ሰርፕራይዝ ታክስ ይደረጋል። እና በጣም ነው የሚያሳዝኑ። የሚገርምህ የሕክምና ቫልዩ የሚገባችሁ ሁሉ እዚህ ያላችሁ ይመለከታችኋል። ወይ ልጅህ ወይ ሚስትህ ወይ አንተ ወይ እናትህ ወይ ዘመድህ ወይ ጓደኛ አደጋ ደርሶበት አኪዩት የሆነ ነገር ገጥሞት ደሙን እየጠረገ አክሞልህ ድኖልህ ቤት ይዘው ስትሄድ ነው የሐኪም ቫልዩ የሚገባን። እውነት ለመናገር ደግሞ የሚገርምህ በእውቀትም ደረጃ የተሻሉ ናቸው። ከማንኛውም ዘርፍ የተሻሉ ናቸው። ለምን? ዴይሊ ካላነበበ ማከም አይችልም። አብዴት የሚደረጉ ነገሮች ሁሉ ያሉ መድኃኒቶች አብዴት ይደረጋሉ፣ ቅመማዎች አብዴት ይደረጋሉ። ሁሌ ማንበብ አለባቸው። ከስተው ነው የምታያቸው። በጣም ያሳዝነዋል። ሐኪሞች አንድ ጫማ 5-6 ዓመት አድርገው ነው የምታያቸው። ለሞራል ራሱ ይከብዳል። ስለዚህ ምንድን ነው አሁን ይሄ አይመርጥም። ይሄ ጥያቄ አገር ሰላም እንድትሆን ዜጎች ጤናማ እንዲሆኑ ጥሩ ሕክምና እንዲያገኙ ሐኪሞች፣ መምህራን፣ ወታደር ምናምን ወዘተ የሚባሉ አካላት ልክ እንደ አውሮፓውያን ቴዲ ከኛ የተሻለ መረጃው አለ። አውሮፓውያን እነማን ጥሩ እንደሚከፈላቸው ይኖርሃል መረጃው። አሁን ያልኩህ ፕሮፌሽኖች በጣም የሚከፈላቸው ናቸው ባለ መረጃ መሰረት። ምክንያቱም ፒላር ናቸው ለአንድ ሀገር ሉዓላዊ ሀገር ሆና እንድትቀጥል የሚሰጡት አስተዋጽኦ ከሌላው ሴክተሮች በሆነ ዲግሪ የተሻለ ስለሆነ ማለት ነው። ስለዚህ የሐኪሞችን ጉዳይ ፖለቲካ የምትቀቡ ሰዎች በእውነት እግዚአብሔር ራሱ እንዳይቆጣችሁ አኗኗራቸውን እዩ። በግ የሚያድርበት ቤት ነው ተከራይተው እየኖሩ ያሉት በግ። መምህራንም እንደዛው በተመሳሳይ። ይሄ ማለት ግን ሌላው ሴክተሮች አልተቸገሩም እያልኩ አይደለም። አሁን ቴዲ ዛሬ የገዛኸው ዘይት ከሳምንት በኋላ ሂደህ ግዛው። ወይ 150 ብር ወይ 200 ብር ወይ 100 ብር ከዚህ በታች ጨምሮ አታገኝም። ዴይሊ ማለት ነው። ያንተ ደሞዝ ግን ባለበት ዱብ ዱብ እያለ ነው እዛው ላይ ቆሞ ማለት ነው። ስለዚህ ምንድን ነው ቅድም ያነሳሳቸው ነገሮች በጣም ገዥ ናቸው ቴዲዬ። ከተማውን ያሳምራሉ፣ ቤተ መንግስቱን ያሳምራሉ፣ ሽርሽር ይወጣሉ፣ የሆነ ሴርሞኒ ሲያደርጉ ታያለ። በጣም እጅግ በጣም መንገዶች ተዘግተው የመንግስት ድግሶች ሲደገሱ ያለ። እነሱ ድግሶች ሚኒመም 4-5 በሬ ናቸው።
ኢን ሚሊየን የሚፈጁ ናቸው። ይህን ስታይ ሰርፕራይዝ ሆናል። እንዴ ሀብታም ሀገር ነው እንዲ ያለሁት ብለህ ልታስብ ትችላለህ። የሚገርም እና ምንድን ነው በቃ ግራ የተጋባ ነገር ያለው መንግስት። በእርግጥ እንኳን ኢኮኖሚውን ሊያረጋጋ ራሱን አላረጋጋም። እንደምታየው ነው፣ መግለጫዎች እየወጡ ነው በየሀገሩ። ዛሬ አንድ ማንኛውም አውሮፓዊ ላሊበላ አይሄድም፣ ባህር ዳር አይሄድም፣ ኦሮሚያ ላይ ሰሙ ሄዶ አይዝናናም፣ ሐዋሳ አይሄድም። ራሱን ሪስትሪክት አድርጎ ነው ያለው። ይሄ በራሱ የሚያመጣልን ኢንካም ነበረው እኮ በዳላር ነው የሚከፍሉ ለጉብኝት ሲመጡ ወደኛ። እና ምን ልፈልግ ነው አጠቃላይ አንድ ጥያቄ ሲነሳ ፖለቲካ መገባት በጣም በቃ ኢትዮጵያ ውስጥ በሽታ የሆነብን ይሄ ነው። በቅንነት አታየውም። ካድሬ እኮ ደሞዝ ሳይጠይቅ እንደሚጨምር ታውቃለህ መቼም ቴዲ፣ ማህበራዊ ሚዲያ ስለምታይ። ካድሬ እኮ ደሞዝ አይጠይቅም። ለምን እንደማይጠይቅ ልንገርህ። ወስኖላቸዋል እንደዚህ በየደረጃቸው። በክፍለ ከተማ ደረጃ ደግሞ 50-45 ሺህ። ስልኩ እንግዲህ ፊኒሽድ ጉድ ነው፣ ኪሳቸው ነው የሚቀመጠው። ሽጦ የ10 ሺህ ብር ስልክ መያዝ ይችላል። መቶን ማንም አይከለክለው። ሳይጠይቁ የሚጨመርላቸው ስል ምቀኝነት እንዳይመስል፣ እየሰሩ ከሆነ ይጨመራቸው፣ አልቃወምም። ግን ፌር ዌልዝ ዲስትሪቢዩሽን የሚባል አለ ስንማር ሲቪክ ላይ። ፌር ዌልዝ ዲስትሪቢዩሽን ፍትሐዊ የሆነ ዜጎች የሚያገኙት የመሬት ጥቅም ሊሆን ይችላል፣ የደሞዝ ጥቅም ሊሆን ይችላል፣ እኩል አይደለም። ደግሞ በትምህርት ስትሄድ አብዛኛው አመራሩ የተማረ አይደለም። እውነት ለመናገር በዶክተሮች ልክ አሁን እውቀት ያለው ዲግሪ ማስተርስ ዳይሬክት ዩኒቨርሲቲ ገብቶ የወጡ አይደሉም። በዲስታንስም በምንም ተምረው ግን ይህን ያህል ደሞዝ ሲበሉ ታያለ። ይህንንም ሳነሳ የምቀኝነት ነው ምናምን ሊል ይችላል። አይደለም፣ ሪሌቲቪቲ እየነገርኳችሁ ነው። እና አንድ ሰው መማር ያለበት ቫሊዩ አድ ለማድረግ ነው በህይወቱ ላይ፣ ከዛ ሀገርን ለመጥቀም ነው። አንተ ካልጠቀመ ምን ያደርግልሃል? የአንተ ዲግሪ፣ አንተ ማስተር ፒኤችዲ ምን ይሰራል? ፕሮፌሰሮች ቤት አልባ ናቸው እኛ ሀገር። ስለዚህ ምንድን ነው መንግስት ይህንን ጥያቄ ደረጃ በደረጃ ካልመለሰ አሁንም አገሪቱ ወደ ገደል እየሄደች ነው የሚል ድምዳሜ ያለኝ። አመሰግናለሁ ቴዲ። ፋክት ኒውስ ሀብትሽ ድሬ ሰላም ቴዲ፣ ይሰማል? ይሰማል። እንዴት ነው? አመሰግናለሁ። አማን ነው? አሉ። አይ ጥሩ ነው። ድምፅ እየሆንከን ስለሆነ ያው ይህን አጀንዳ በማንሳትህ በጣም እናመሰግናለን። ያው እኔ የጤና ባለሙያ ነኝ። ያው ያሉትን ችግሮች እንግዲህ ያው ጠቃቅሳችሁታል። ጥሩ ነው። ያው አሁን ላይ እየተካሄደ ያለው እንግዲህ 12 ጥያቄዎች ያው በሶሻል ሚዲያው ላይም ሲንሸራሸሩ አይታችሁታል ብለን እናስባለን። ያው እነዛን ጥያቄዎች ነው የጠየቅነው። ይህን ስንጠይቅ በ30 ቀን ገደብ ሲሰጥ ያው በ30 ቀን ይመለስልናል የሚል ተስፋ የለንም። ያው ግልጽ ነው ሀገራችን ካለችበት ሁኔታ አንጻርም እንዳጠቃላይ ያን 12 ጥያቄ በ30 ቀን የመመለስ አቅም የለም። ሲጀመር ግን አትሊስት አጥጋቢ የሆነ ምላሽ፣ አቅጣጫዎች፣ ታይም ገደቦች ተቀምጠው ጥያቄዎቹ እንዲመለሱልን ነበር እኛ ያው የምናስበው እና ተስፋ ያደረግነው። ይሄ ነገር ሲጀመር ደስ ብሎን ሁላችንም ጤና ባለሙያዎች የተቀላቀል ነው እና ግን ያው ከመንግስት ሳይድ ያለው ምላሽ ብዙ ያው ንቆናል ብለን ነው የምናስበው። ምክንያቱም አንድ ደህና መግለጫ እንኳን አልሰጠም፣ ለጥያቄዎቻችን ምላሽ የለም እና ያ በጣም እንግዲህ ከምንለፋው ከለፋ ነው ከዚህ ድረስ ስንመጣ ብዙ መስዋዕትነት ከከፈል ነው አንጻር ከራሳችንም ከቤተሰቦቻችንም በጣም ብዙ መስዋዕትነት ይከፈላል። የሕክምና ውስጥ ለመግባት ራሱ ከኬጂ ጀምሮ እስከ 12ኛ ክፍል ምን አይነት የትምህርት ጉዞን አሳልፈህ ምንም ጨዋታ ሳያምርህ ብዙ መስዋዕትነት ከፍለህ ነው እዚህ የምትደርሰው። ሕክምና ላይም እዛው ብዙ አይነት መስዋዕትነት ከፍለህ ቤተሰብህን ብዙ መስዋዕትነት ከፍሎ እዚህ ያደርስህና ከዛ በ10 ሺህ ብር ደሞዝ ሕክምናን መስራት ማለት በጣም በቃ አሳፋሪ ነው። ለራስህም ለቤተሰብህም ለምንም አትሆንም እና በጣም አይምሮ እየነካህ ነው ሰው የምታክመው እና በጣም አሳዛኝ ነው የኛ ያለንበት ሲቹዌሽን። ያውን ብነግርህ ከቤት መውጣት ከብዶኛል። በቃ እንዴት ብዬ እናት አባቴ ጋር ጥዬ ወጥቼ እንዴት ብዬ ቤት ተከራይቼ ቁርስ ምሳራ በልቼ ትራንስፖርት ችዬ ምናምን እንዴት ብዬ ነው ምኖረው? ሲጀመር ልብስ ቀይሬ ምናምን እና መንግስት ሆስፒታል ላይ ደግሞ ታውቁታላችሁ ያለውን ሁኔታ፣ ስንት ጫና ያለብንን ጫና
እና ለብዙ ሪስኮች ራሳችንን አጋልጠን ማህበረሰባችንን ለማገልገል ወደኋላ እያለን አይደለም። ሁሌም ለማገልገል ዝግጁ ነን ዞሮ ዞሮ እና ግን አትሊስት ማሻሻያዎች መደረግ አለባቸው ነው። ደግሞ እዚያው በአንዴ እንኳን ላይስተካከል ይችላል እናውቃለን። ግን ጥቅማ ጥቅሞቹን አሁን ሶራ ትንሽ ዳሷቸዋል የተወሰኑትን ሶራ እና እነዛ ነገሮችን አትሊስት ማስተካከል ቢቻል ማሻሻያ ቢደረግ ጤና ባለሙያው ሌላ ምንም እንትን የሚያጉረመርመው ነገር አይኖርም። ግን ይሄ ነገሮችም ባልተስተካከሉበት ሁኔታ እኛ ደስተኛ ሳንሆን አንድን ታካሚ እያየን ሀሳባችን የቤት ኪራይ ከሆነ ሀሳባችን ዳቦ ከሆነ ሀሳባችን እንዴት ነው ነገ ትዳር የምንይዘው ከሆነ ሀሳባችን ልጆቻችንን ነገ ምን እናበላለን ምን ይዤ ቤት እገባለሁ ከሆነ እንዴት ነው እዛ ጋር ሰው ማከም እንችለው? ይሄ እኮ እኛ ራሳችን በቃ ለብዙ ስህተት ነው የምንጋለጠው እና ማህበረሰባችንንም እንድንጎዳ የሚዳርግ ነገር ነው። ስለዚህ ህዝብ ያድምጠን፣ መንግስት ያድምጠን ነው እኛ ጥያቄያችን እንጂ ሌላ ምንም አይነት ፖለቲካል አጀንዳ የለንም። ሌላ ምንም አይነት ይሄ የሚያዘን ምንም ይላል ሰው የለም። በቃ ይሄ የዛሬ 5 ዓመትም ያነሳ ነው። አሁንም ምርር ሲለን የተነሳ ሁላችንም አንዴ ሲነሳ ይሄማ የሁላችንም ድምፅ ነው ብለን የተከተልነው ነገር ነው እንጂ እኛ አሁን ሌላ ዓላማም የለንም። ህዝብ እንዲረዳን የምንፈልገው አንደኛ ነገር እሱ ነው እና እንደ አጠቃላይ እስኪ ወንድም እህት ካላችሁ እንዴት ነው አሁን ነገስ ለቀጣዩ ጄኔሬሽን ይሄን እኛን እያየ እንዴት ብሎ ህክምናን ሊመርጥ ይችላል? ተማሪ ሳይሆን ይሄ ሁላ ተስፋ የቆረጠው ከ12ኛ ክፍል ሁላ ወደቀ የሚባለው ለምን ይመስላችኋል? ሌላ ምን ምክንያት አለው? እንደዚህ የሚኖሩ ወንድምና እህቶቹን እያየ እንዴት ብሎ ዩኒቨርሲቲ ለመግባት ህክምናንም ሆነ ሌሎችንም ትምህርቶች ለማጥናት ይገባል? ኢንጂነሪንግም ተምሮ ምንም ተምሮ ኮብልስቶን ቀጥቃጭ ወይም መንገድ ላይ ዱርዬ መንገድ ድንጋይ የሚያሞቅ የሆነ ስንት አለ እና እንዴት ነው ለትምህርት የተሰጠው ትኩረት እንዴት ነው የምታዩት? የተገቢ ነው ወይ? እና በተቻለ መጠን ያው ጫና ሊደረግ ይገባል ይሄ ነገር እንዲሻሻል። ሌላ ምንም አጀንዳ የለም። ፖለቲሽያኖችን በተቻለ መጠን ይሄን ነገር በጣም እንትን ከማለት ከማጋጋል ይልቅ አትሊስት በቃ ፎርማሊ መልስ እንዲሰጠን አንዴ ከጠየቁ ይበቃል እና ኦቨር የእኛን ጥያቄዎች ዳይቨርት አድርጎ የእኛንም ጥያቄ እንዳይመለስልን ከመንግስት ጋር ማጋጨትም ያው ተገቢ አይደለም ብለን እናስባለን እና እነሱን አገልግሎት እንድንቀጥል በተቻለ መጠን መንግስት ደግሞ ማድረግ ያለበትን ነገር ህክምና ሰዎችን ጉዳይ አርጋችሁ የምታቀርቡ በተለይ ለወትሮ የብሔር ፖለቲካ አስታቀንቅኑ የምትታወቁ ሰዎች አክቲቪስቶች ጥንቃቄ አድርጉ። ምክንያቱም ገና ከጅምሩ ድምፅ እንሆናቸው በሚል ዛሬ ዶክተሮች ጥያቄ አንስተዋል፣ ነገ መከላከያ ያነሳል፣ እንደገና መምህሩ ያነሳል፣ ይደበላለቃል አይነት ነገር ነው የምታቀርቡት እና እነሱ መረፉልን እያሉ ነው። እነሱ እኛ በራሳችን በምንችለው መንገድ ጥያቄ እናቀርባለን፣ ከተመለሰ ይመለሳል፣ ካልተመለሰ የሚሆነውን ውሳኔ እንወስናለን ነው እያሉ ያሉትና ያን አድርጉ። ፖለቲከኞች አንድ ማወቅ ያለባቸው ኦኬ፣ የህክምና ሰዎች አሁን በቂ የሆነ ገንዘብ እያገኙ አይደሉም። እናንተ ስልጣን ላይ ብትቀመጡ የህክምና ሰዎችን ጥያቄ እንዴት ነው ልትፈቱ የምትችሉት? ይሄን አትመልሱ። ብጠይቃችሁ ገንዘብ ከየት ነው የምታመጡት? ይሄን ችግር እንዴት ኦኬ፣ ፕሮብለም ነው ይሄ። ይሄን ፕሮብለም እንዴት ነው ሶልቭ የምታደርጉት? አሁን እናንተ ብትሆኑ ይሄን ነው መናገር ያለባችሁ። ፖለቲካ ማለት ይሄ ነው። ፖለቲካ መስራት ከፈለጋችሁ እኛ ስልጣን ስንይዝ የህክምና ሰዎችን ጥያቄ በዚህ መንገድ እንፈታለን፣ የመምህራንን ጉዳይ በዚህ እንፈታለን፣ የኢንጂነሮችን ጉዳይ በዚህ እንፈታለን፣ የገንዘብ እጥረት አለ በዚህ እናስተካክላለን ብላችሁ ከመፍትሄ ጋር ነው መሆን ያለበት እንጂ እንደ ቋያ እሳት ዝም ብሎ እርጥቡንም ደረቁንም እየበላ እንደሚሄድ መሆን የለባችሁም። ፖለቲከኞች በተገኘው ነገር ላይ ብቻ ተንሸራታችሁ ገብታችሁ ፖለቲካ አይሰራም። ስለዚህ ፕሊስ ቢያንስ እነዚህ
ፕሮፌሽናል ሰዎች ናቸው። ሙያቸውን ጠንቅቀው የሚያውቁ ሰዎች ናቸው። እንዴት መናገር እንዳለባቸው የሚያውቁ ሰዎች ስለሆኑ አብዛኞቹ ምንም በማያውቁት ጉዳይ የተደበደቡ የታሰሩ ነው እና ቢያንስ ጥንቃቄ ብታደርጉ ለማለት ያለው። መሐመድ የሕክምና ውስጥ ያለ ወንድም ነው። ስለሆነው ነገር በንቃት የተከታተለ እንደሆነ ተስፋ አድርጋለሁ። እስኪ 5 ደቂቃ ውሰድና ሙሄ የምትለንን በለንና ወደ ፖለቲካዊ ጉዳዮች እንሄዳለን። እሺ፣ አመሰግናለሁኝ። ጉዳዩን ቤተ ላይ ብዙ ኦዲየንስ ስለሚኖር በማቅረብህ አፕሪሼት የሚደረግ ነገር ነው። ፓራዶክሶችን ግን አያለሁኝ። አሁን ፖለቲካን የምንረዳበት ፐርስፔክቲቭ ራሱ እንዴት ነው? ይህ ችግር የፖለቲካው ውጤት አይደለም ወይ? የፖለቲካው ውጤት እስከሆነ ድረስ ፖለቲካዊ ያደረጉት ፖለቲካዊ ይዘት እንዲኖረው አደረጉ የሚለው ክስ ራሱ ፓራዶክስ ለኔ ሲጀምር ይህ ጥያቄ ዛሬ የተፈጠረ ወይም ደግሞ ከዚህ ሪሰንትሊ ከተካሄደው የገንዘብ ዲቫሉዌሽን ጋር የተያዘ አይደለም። It's been a chronic problem. If you remember, post 2018 when I was there, ጤና ጥበቃ ሚኒስትር ውስጥ በነበርኩበት ሰዓት ዶክተር አሚር በሚመራበት ሰዓት ተመሳሳይ ችግሮች ነበሩ። ጥያቄ ለጠቅላይ ሚኒስትሩ ቀርቦ ነበረ። መልስ የሰጠበት መንገድ እጅግ በጣም የማይጠብቅ ለዛ ባለሙያ የማይሰጥ ክብር የማይሰጥ መልስ ነበረ። መልሰ ማየት ትችላለህ፣ ቪዲዮዎቹ ማለት ነው። አንድ ማስታወሻ ልንገር። አሁን በቅርብ ያረፉትን ዶክተር ፍቅሩን ታስታውሰዋል አይደለም? ዶክተር ፍቅሩ ማሩ ሂዝ ኖን ካርዲዮሎጂስት እስር ቤት ነበረ በዛ ሰዓት ካስታወሳችሁ። የሱ የመሰረተው የልብ ሕክምና ተቋም አለ። እሱ አንዱ የሚሰራበት ማለት እዛ የምትሰራ አንዲት ካርዲዮሎጂስት እኛ በሳምንት 8 ኬዝ መስራት እየቻለን ግብአት ባለመኖሩ ምክንያት ህፃናቶች እየሞቱ ነው ብላ ስትል ምንድን ነው የተደረገችው? ቡሊን የተደረገችው በጠቅላይ ሚኒስትሩ ማለት ነው። እዛ ውስጥ አፈተቀላጤ ደካማ የሚባሉ በነገራችን ላይ በሁሉም ዘርፍ ላይ ደካማ የሚባሉ ሰዎች ፖለቲካ ውስጥ እንደሚጠጉት ጤናውም ውስጥ ደካማ ፐርፎርማንስ ያላቸው ሰዎች የፖለቲካ ሜምበር ነው የሚሆኑት፣ አባል ይሆናሉ። ከዛ በሚያገኙ ጥቅም የባለሙያውን ጥያቄ ሰፕረስ እና ኦፕረስ በማድረግ ኢቭን ጉዳዩ ወደሚመለከተው አካል እንዳይደርስ በማድረግ ሲተባበሩ ነው የምናየው። ስለዚህ ይሄንን በደንብ ልታዩት ይገባል። ይሄ ፖስት 2018 ፕሪ 2018 የነበረ ችግር ነው። ማሳያ ልንገርህ። በብዛት መንግስት ከኮራፕሽን ጋር ተያይዞ ነው እንጂ ነገሮችን በደንብ ለማየት የሚሞክረው ለምሳሌ የባንክ ሰራተኞችን ገንዘብ ስለሆነ ገንዘብን ኮራፕት ያደርጉብኛል ብሎ ስለሚፈራ ደሞዛቸውን ሲያስተካክል 100% የሚጨምረው። ያ ብቻ አይደለም፣ መኪና እንዲገዙ መኪና ሳይኖረው ራሱ አንድ የባንክ ሰራተኛ የነዳጅ ተብሎ ድጎማ ይደረግለታል። የሰው ህይወትን ከፈጣሪ በታች እጁ ላይ ያለን አንድ ባለሙያ ግን አይደለም በዛ ሌቭል ኦፍ አንደርስታንዲንግ ማየት አይደለም፣ በቃ እንደ ተራ ነገር ነው የሚያዋቸው። ስንታየ ነበር ነው። የራሴን ሲናሪዮ ልንገርህ። እኔ በራሴ አንደኛውን ማስተርስ በራሴ ከፍዬ ነው የተማርኩት፣ ከልጆቼ አፍ ላይ መንግጌ ማለት ነው። አንደኛውን ማስተርስ ስኮላርሺፕ አግኝቼ ነው 10 ዓመት ሰርቭ አድርጌ ማለት ነው። ነገር ግን ሁለቱንም ማስተርስ ዲግሪ ይዤ ስመጣ ምን ተደረገልኝ? አንድ ቤሳቤስቲን አልጨመረልኝም። ቤሳቤስቲን መማርህ ሳይኮሎጂካል ሳቲስፋክሽን ሊኖረው ይችላል፣ አለቃ ሊቀንስልህ ይችላል። ነገር ግን የልጆችን ልብስ፣ የልጆችን ጫማ፣ የባለቤትህን የሚያስፈልጋትን ለአንተ የሚያስፈልግህን እናትና አባት የሚያስፈልጉትን ይገዛልሃል። ኦኬ፣ ትልልቅ አባቶች ምናምን ሲመርቁኝ ደስ ይለኛል። በጠዋት ሂጄ በእግሬ ተሻግሬ ፎር ዩር ሰርፕራይዝ ከጎማ ቁጠባ ሳሪስ ድረስ በእግሬ ሂጄ አውቃለሁ። ከጎማ ቁጠባ ሳሪስ ዲስታንሱ ነው። በዚህ መልኩ ነው ባለሙያው የሚሰራው። ቅድም ከላይ ዋንጋሪ እየተናገረ ነበር፣ ብሬን ድሬን ብላ ብላ ብላ። ብሮ ዲስ ኢዝ ለግዠሪየስ ኤክስፕላኔሽን ነው ለኔ። ሌላኛው እየበላ እየጠጣ እየኖረ ያውም ደግሞ በአንድ አዳር ማለት ነው ኢን ታውዘንድስ እየረጨ በሚኖርባት ሀገር ውስጥ እኔ እየተቸገርኩኝ የሆነ ነገር ሳነሳ ፖለቲካ ነው ወይ እንደዚህ ነው ምናምን የሚባል ከሆነ ጉንጭ አልፋ ነው የሚሆነው። ስለዚህ የሚያስፈልገው የሕክምና ባለሙያዎችም ሆኑ ሌሎች የአገልግሎት ዘርፍ ላይ ያሉ አካላቶች ዲፔንደንት ናቸው።
ስለዚህ ያንን ችግር መፍታት ያለበት መንግስት ነው። ችግሩን ከፈጠረ በኋላ ችግሩ ከሱ ቁጥጥር ውጭ ሲወጣ ፖለቲሳይዝ አደረጋችሁ ብሎ መደብደብ፣ ማመናጨቅ፣ ምን ማድረግ እኔ አግባብ ነው ብዬ ስለማላስብ ማለት ነው። ይሄንን ስናገር አዎ የጤና ባለሙያዎች ስትራይክ ማድረግ የሙያው ኤቲክስ አይፈቅድም። ምክንያቱም አንድ ሆስፒታል አንድ የኤመርጀንሲ ሰርቪስ የሚሰጥ ሆስፒታል ዘጋው ማለት በሰዓት ውስጥ ምን ያህል ኤመርጀንሲዎች እንደሚከሰቱ ገብተህ ማየት ነው። በዓለማችን የበለጸጉ የሚባሉት ሀገሮች እዚህ የምኖርበት አሜሪካ ውስጥ እንኳን ራሱ እያንዳንዱ ነገር ስታንድ ባይ ነው። ምክንያቱም we can't predict anything። ስለዚህ ዘጋው ማለት የሚመጣው ኢመርጀንሲ በአንተ ምክንያት ደግሞ ምን ይሆናል? ላይፍ ትሬትኒንግ ይሆናል ማለት ነው። ነገር ግን ለፖለቲካ ዲስኮርስ ለፖለቲካ ስብሰባ ብሎ ይዘጉ የለም እንዴ? እኔ አስታውሳለሁ እኛ የምንቃወመው የነበረው ምንድነው? ሄልዝ ኤጁኬሽን ሴክተሩ የጤናው ሴክተር ከፖለቲካ ተጽዕኖ ውጪ መሆን አለባቸው። የምንለው ለምንድን ነው? በተማርከው ሙያ እንድትሰራ ማለት ነው። ለፖለቲካ ከስራ ተብሎ ጤና ጣቢያ የሚዘጋበት ጊዜ አልነበረም እንዴ? 10 ቀን 15 ቀን ጉንጭ አልፋ ለሚሆን ጠመቃ ማለት ነው። ያንን ስትናገር ደግሞ ስትቃወም እንደገና አድሃሪ እየተባልክ ተቃዋሚ እየተባልክ የምትባረርበት ጊዜ አልነበረም እንዴ? ስለዚህ ይሄን አንደርስታንድ መደረግ አለበት። ከዛ ውጪ ጤና ሚኒስቴር ላይ ያሉ ሰዎች ለምሳሌ የጤና ሚኒስቴር ሰርቻለሁ፣ 1 ዓመት ከምናምን ሰርቻለሁ። ትልቁ ችግር ምንድነው? they are a barrier between government and health professionals ባሪየር ነው የሚሆኑት። instead of the actual problem ለመንግስት ከማሳየት ይልቅ የሚዲያን ስካን እያደረጉ ያለውን ጉዳይ በራሳቸው ወይ ፖለቲሳይዝ ያደርጉታል ውስጡ ነው ማለት ነው። ከዛ መጨረሻ ላይ ግን ገፈቱ ማን ላይ ነው የሚወድቀው? ተራው ሰራተኛ ላይ። ጤና ጣቢያ ላይ ያለው እንጨቆራር የሚባል ጤና ጣቢያ ውስጥ የሚሰራ ጤና ባለሙያ እኮ he's living የድንጋይ ዘመን ህይወትን ነው እየኖረ ያለው። የድንጋይ ዘመን ማለት ነው። አንድ ሰው ጋውን እንኳን አንተ ጋውን የምትለብሰው ጋውን እኮ ኒት መሆን አለበት አይደለ? ሪንክል ማድረግ የለበትም። አንተ አስቀያሚ ጋውን ለብሰህ የሰውን ጤና እንዴት ነው የምትጠብቀው? ከጋውን ላይ የሚሰርቅ ካድሬ ባለበት ውስጥ ማለት ነው መልሶ ፖሊሳይዝ አደረግከው ይልሃል። ለምንድን ነው ሀገራችንን ጥለን የምንሄደው? በሙያችን እኮ መስራት ስላልቻልን እኮ ነው። ከዛ ይልቅ ከካድሬው ጋር ተመውዳምዶ ተመሳጥሮ በኮንትራት እየተቀጠረ በኮንትራት ማለት ነው ጡረታ ከወጣ በኋላ ተመልሶ በጓደኞቹ በኩል ፕሮግራሞች ላይ በኮንትራት በዶላር እየተከፈለ የሌላውን ጤና ባለሙያ የመንግስት ቅጥረኛውን የሆነ ባለሙያ ሲኦል የሚያደርግበትን ኃይል አስተካክል ነው። ሪፎርም አልተሰራም ጤና ጥበቃ ላይ ምንም አይነት ሪፎርም የለም። ምንም አይነት ሪፎርም ማለት ነው። ይሄንን ጉዳይ ስትናገር ፖለቲካ what is the soul of politics? እኔ እናንተ እኮ ወደነው እንዴ ስለ ፖለቲካ የምናወራው? we are a victim። ፖለቲከኛ ባንሆን የፖለቲካው ተጽዕኖ አፈርድሜ ነው እያበላን ያለው። ስለዚህ ከ2018 ዓመተ ልደት በፊት የነበረው ችግር ነው። በዛን ሰዓት ቤተ መንግስት ገብተን ነው የተሰበሰብነው። 7 ዓመት መፍትሄ አልወጣም። 7 ዓመት ዋናው ምክንያቱ ምንድነው ግን? አሁን የሀገሪቱ የፖለቲካ ችግር በብሔር ተይዞ መፍትሄ እንዳላመጣው ጤና ባለሙያው ራሱ ከፋፍለውታል። ሄልዝ ኦፊሰሩ let me finish this one ሄልዝ ኦፊሰሩ፣ ሜዲካል ዶክተሩ፣ ኢንቫይሮንመንታል ሄልዙ፣ ነርሱ፣ ሚድዋይፈሪው እርስ በርስ ይሄ ፕሮፌሽናል አፓርታይድ። ይሄ ምንድነው? የኢህአዴግ የስራ ውጤት ነው። የቲፒኤልኤፍ እና የአጃግሬዎቹ የስራ ውጤት። ስለዚህ ዩኒፋይድ የሆነ የጤና ባለሙያዎች አልነበረም። አሁን ያንን አንድ ለምን አትሆኑም የሚል አጀንዳ ስናራግብ ወይም ደግሞ ስናነሳ ፖለቲካ ነው። ዩኒቲ ከሌለ ማንንም ችግሩን መፍታት አይችልም። we need one and strong health professional association። ያ ነገር ችግራችን ይፈታናል ብለን እናስባለን። ከዚህ በፊት የነበረውን የመምህራን ችግር አይተዋል። መምህራን ችግር ላይ ወደቁት ለምንድን ነው? ጠንካራ የነበረውን የመምህራኖች ህብረት ሰባበሩት። ከዛ በኋላ እርስ በርስ ሽኩቻ ሆነ። ማስተርስ ያለው ዲግሪ ዲፕሎማ ያለውን ባለው ይተቻል፣ ዲፕሎማ ያለው ሰርቲፊኬት ባለው ይተቻል። ስለዚህ አንዱ ባንዱ ምንድነው የሚደረገው? እዛው አንታጎኒስቲክ የሆነ አጀንዳ ይሰጣቸዋል ማለት ነው። ይሄንን አንደርስታንድ መደረግ አለበት። የጤና ባለሙያው ችግር it has to be addressed
አድሬስ የሚደረገው ምንድነው? እርዘ ቫይታል አንተ ጭንቅላት ሳይኖር እንዴት ነው ሰው ነው የምትንቀሳቀሰው? የሀገር ጭንቅላት ነው ጤና ባለሙያው። ኦኬ ኦኬ ቴንክ ዩ መሐመድ። ሁላችሁንም ሰምቻለሁ። በተቻለ መጠን ድምፅ ለመሆን ሞክሬያለሁ። ወደ ፖለቲካዊ ነክ ጉዳዮች እንሄዳለን። እዚህ ውስጥ የጤና ባለሙያ ሀብትሽን ከልብ አመሰግናለሁ ስለመጣ። ነገ ከነገ ወዲያም እንደዚሁ እየመጣን በተወሰኑ ደቂቃዎች፣ ሰዓቶች እየወሰድን ድምፅ ለመሆን ጥረት እናደርጋለን። ለአሁኑ ላሰናብት ሀብትሽ። እሺ ቴንኪዩ በጣም አመሰግናለሁ ቴዲ። እሺ ወንድሜ እሺ። ኦኬ ክብራትና ክብራን ዋንጋሪም አይ ቲንክ እሱንም እንትን ልበለው። ሶራ አንተሳ ሌሎቻችሁ በወቅታዊ ጉዳይ ላይ በፖለቲካ ጉዳይ ላይ ሀሳብ አስተያየቶቻችንን እንሰጣለን። ብዙም አልቆይም። ያላችሁበት ቦታ የሚመቻችሁ ናችሁ ወይስ እንዴት ነው? መሐመድ፣ ሶራ እና ቡኖ በደሌ ችግር የለውም። መሐመድ፣ ቡኖ በደሌ ከጥልቅ ግምገማ በኋላ ነው የመጣው። ይህን የጤና ጉዳዮችንም እንሄድበታለን። ቡኖ ይመቻል ወይስ እንዴት ነው? ኦኬ ለቪዲዮ ነው? በቪዲዮ ኦኬ። ያው አይ ቲንክ ግዴታ ከሆነ ያው ገባለሁ። እንግዲህ እነ መሐመድ ከገቡ በቪዲዮ ማይክ ሜካፕ አልተቀባም። ኖ አይ ትንሽ አጀስት ማድረግ አለብኝ። ወይ ቴዳ ምናልባት if you are አንተም ራስህ ቢዚ የምትሆን ከሆነ ሌላ ፕሮግራም ካለ በደንብ በዚህ ጉዳይ ላይ እኔ ይኸውልህ ፖለቲሳይዝ እንዲደረግ የሚያደርጉት ሰዎች ሶሊ ፖለቲካል አጀንዳ ያላቸው ሰዎች ናቸው፣ ችግሩን ያልተረዱ ሰዎች ናቸው ብዬ አምናለሁ። እና ይሄንን ጉዳይ በተመለከተ ፕሮግራም ያዝና we can invite መሬት ላይ ያሉ እንቅስቃሴው ላይ እንደ ባለሙያ ጥያቄያቸውን እየጠየቁ ያሉ ባለሙያዎችን ኢንቫይት አድርገን ፒውርሊ ሄልዝ ፕሮፌሽናልስ ምንድን ነው ሩት ኮዙ ምንድን ነው በእነሱ አሰስመንት ማለት ነው። በምን መልኩ ነው ይሄን እንድናወራው እኮ ነው ይሄ ጉዳይ። አንዳንዶች ፖለቲሳይዝ መደረግ የለበትም ይላሉ። አሁን አንተም እንዳልከው ደግሞ እና ካልተደረገ ምን ሊደረግ ነው ብለሃል። በዚህ ጉዳይ ላይ እናውራ። በተቻለ መጠን ግን እያደመጡ ነው፣ እየተሳቀቁ ነው አብዛኞቹ። ለወትሮው የብሔር ፖለቲካ የሚያራምዱ ሰዎች ወይም ለወትሮው ከመንግስት ጋር በተቃራኒ የቆሙ ፖለቲከኞች አጀንዳውን ወስደው መሪ ሆነዋል። ያ ደግሞ ሲሆን ፎቶቻቸው ይፖስታሉ፣ ቪዲዮቻቸው ይፖስታሉ። እያስፈራራቸው ያለ መንግስት አለ፣ መታሰርም አለ፣ መዋከብም አለና ይሄን አልፈለጉትም እና ጥያቄዎቻችንን በራሳችን እንጠይቅ፣ ይህን ጉዳይ እባካችሁ ፖለቲሳይዝ አታርጉት ሲሉ እኔ ተረድቻቸዋለሁ። ፖለቲሳይዝ ኢን ሴንስ እናንተ የምታራምዱት የብሔር ፖለቲካ አለ፣ እዛ ውስጥ አትክተቱብን ነው እያሉ ያሉ እንጂ ማንኛውም የምጣኔ ሀብት ጉዳይና የኑሮ ውድነት የደሞዝ ጥያቄ ፖለቲካ እኮ ነው፣ የመንግስት ጉዳይ አይደለም። ማንኛውም መንግስት ነክ ጥያቄዎች ሆኑ ፖለቲካ ናቸውና እነሱ ግን ለማለት የፈለጉት ኮንቴክስቱን ተረድቻቸዋለሁ። በተለይ ይሄ ያሰለችን የሚል ጥያቄ አለ። ያን የሚያራምዱ ወገኖች ዛሬ መሪ ሆነው ወይ መንግስትን ለመጣል እንደ ምቹ አጋጣሚ ሆኖላቸው የተጠቀሙበት ከሚል እሳቤ ነውና ሶራ ቪዲዮ ማብራት ትችላለህ ወይስ እንዴት ነው? ችግር የለውም። እሺ አሁን ምንድነው ይሄን ጉዳይ አድምተን ከሄድን በኋላ መሐመድ የተናገራቸው ነገሮች አሉ። ቡኖ የመንግስት ደጋፊ ነው። በዋነኛነት በግልጽ ማውራት ካለብን የጀዋር መሐመድ ጉዳይ ነው እያሳቀቃቸው ያለው አብዛኞቹ የጤና ባለሙያዎች። የመንግስት ሰዎችም እንደሚናገሩት ለገሰት ሁሉም ሲናገሩ ሰምታችሁ ከሆነ ይሄ የነ ጀዋር አጀንዳ ነው እስከ ማለት ደርሰዋል። አጀንዳው ግን ከዛ በፊትም የነበረ ነገር ነው። ጉዳዩ መንግስትን ለመጣል ሆን ተብሎ ውከትና ለመረጋጋት ለመፍጠር ከአንዳንድ እኩይ ተግባር ካላቸው የተለመደ አገላለጽ ነው፣ እኩይ ተግባር ካላቸው ኃይሎች ጋር ተቀናይተው የሚሰሩ በጤና ባለሙያዊ ጥያቄ ስም መንግስት ላይ ጫና ለመፍጠር የተፈጠረ ደባ ነው ይላሉ። እና ይህ ጉዳይ እንዴት ነው የምታዩት? አድምተን ነው ይህን ጉዳይ ማንሳት ያለብን። ሌላኛው ጊዜ ካላችሁ የፋኖ ጉዳይ እንደምታውቁት ይሄ የአማራ ፋኖ ልጆች ካላችሁ ደጋፊዎች ካላችሁ ልትልኩልኝ ትችላላችሁ፣ በቪዲዮ የምታበሩ ከሌላችሁ የሚትሰው ከኔ ጋር እንደዛ የሚባል ነገር የለም። የቲፒኤልኤፍ ልጆችም ካላችሁ ቪዲዮ የምታበሩ ትልካላችሁ፣ ከሌለም ችግር የለውም። ባለበት ታፕታፕ ሆነ እያደረግ ታደምጣለህ፣ ይተነተናል። የማንንም ጉዳይ ይተነተናል፣ ካለህ እድል ይሰጣል።
ከሌለህ ግን በቪዲዮ በገቡ ሰዎች መሃል በኦዲዮ ልግባ አትልም። የተከበረ የአማራ ህዝብን አስመልክቶ በኦዲዮ የምትናገርበት ምንም ምክንያት የለም። በኦዲዮ መጋረጃ ውስጥ ገብተህ ሌሎችን እዛ ሰግጣቸው፣ እዚህ እየተያየ ታወራለህ። ማነህ? የአማራ ልጅ ነው። እስኪ ምን የትግራዋይ ነህ? መታየት አለብህ። የኦነግ ደጋፊ ነህ? መታየት አለብህ። መብቃት አለበት። ይሄ ከመጋረጃ በስተጀርባ ሆኖ የሚደረግ ትንታኔ መቆም አለበት ለማለት ያለው። እሺ የሆነ ሆኖ ካላችሁ ትመጣላችሁ፣ ሪፌስት ልካላችሁ። ፋኖች አንድነት ፈጥረዋል። ጎጃም፣ ወሎ፣ ሸዋ፣ ጎንደር አንድነት ፈጥረዋል። አፋዶችም አንድነት ፈጥረዋል። ያወጡት መግለጫ ከአፋዶች ጋር ይስማማል። መጨረሻ ላይ እኛ የምንታገለው ከሌሎች ኢትዮጵያውያን ጋር በጋራ በመሆን ነው ብሎ ቁጭ። እዚህ ቀደም አብዛኞቹ እዚህ ሳይበር ላይ የምታውቃቸው ሁሉንም ማለት ያለው አብዛኞቹ ኢትዮጵያዊነትን ጠል የሆነ እሳቤ ሲያራምዱ ነበር። ምናልባትም አብዛኞቹ የአማራ ልጆችን ባስደነገጠ መንገድ ማለት ነው፣ አይተው ሰምተው በማያውቁት መንገድ። ዛሬ ግን ፋኖች ያወጡት መግለጫ እኛ ከመንግስት ጋር የምንታገለው ሌሎች ኢትዮጵያውያኖችን ይዘን ነው፣ በኢትዮጵያዊነት አንድነትና ሉዓላዊነት አንደራደርም የሚል መግለጫ ወጥቷል። እሱ እንዴት ታዩታላችሁ? ጀዋር መሐመድ ታዬ ደንዳ የጻፈውን ጽሁፍ አጋርቷል። በጣም እኔ ያስገረመኝ ነገር ስለ ብሔር ማለት እናቆምና በኢትዮጵያዊነት ተሰብስበን እንታገል የሚል ጽሁፍ አጋርቷል። እስኪ ላንብብላችሁና ወደ እንትኖች ሄዳለሁ። ምንድነው ለማንኛውም ያለው ጀዋር መሐመድ ታዬ ከጻፈው ጽሁፍ ኮት አድርጎ ያወጣው ኢትዮጵያውያን በአጠቃላይና አመራሮች በተለይ ከሐኪሞቻችን እንማር። ታዬ ደንዳ የጻፈው ጽሁፍ ነው። አጥላችሁ እንዳታዩት። ከብሔር ከሃይማኖትና ከአካባቢ አጥር ወጥተን በነፃነት በፍትህ በሰላምና በወንድማማችነት ጉዳዮች ላይ በጋራ ለጋራ እናተኩር። ጀዋር መሐመድ ይህንን ኮት አድርጓል። እስማማለሁ ብሏል። ምን ማለት ነው? ይሄ ምን ይነግራችኋል? የብሔር ፖለቲካ በቃ ፀሐይ ጠለቀበት ወይስ ጠቅላይ ሚኒስትሩን በብሔር ፖለቲካ የመጫወቻ ሜዳ ስለማይችሉት ሊያሸንፉት በሚችሉበት ኢትዮጵያዊነት ካባ መግባታቸው ለታክቲክ ነው ለቴክኒክ ነው? እንዴት ተረዳችሁ? ጀዋር መሐመድ በኢትዮጵያዊነት እናስብ ብሎ ብሔርተኞችን ሸንቆጥ የሚያደርግ ጽሁፍ ጽፏል። ይህን እንዴት ታዩታላችሁ? የቲፒኤልኤፍ ወቅታዊ ጉዳይ አለ። ጀነራል ታደሰ ወረደ ከዚህ በኋላ ከኔ እውቅና ውጭ ከሻዕቢያ መንግስት ጋር የሚደረግ ማንኛውንም አይነት ግንኙነት አልፈልግም ብለዋል። ወይስ እንደ ጌታቸው ረዳ እኚህም ሰው ግጭት ውስጥ ይገቡ ይሆን? ምክንያቱም የቲፒኤልኤፍ ሰዎች ዛሬ እንደውም ደብረጽዮን የተናገረው የሻዕቢያ መንግስት ሰላም ይፈልጋል ብሎ እስከመናገር ደርሰዋል። ጀነራል ታደሰ ወረደ ግን አንድ ኃይሌ ገብረስጌ የተባለ አክቲቪስት ከኤርትራ አክቲቪስት ጋር ግንኙነት መፍጠሩን ተከትሎ አስሮ ነበር። ያ የታሰረ ልጅ ስም ስህተት ከሰራውን ይታረማለሁ፣ የቲፒኤልኤፍ ደጋፊዎች የደብረጽዮን ቡድን አባላቶች እስር ቤቱን ሰብረው ገብቶ አስፈትተውታል። ይህ አስከፋቸው ጀነራል ታደሰ ወረደ ከዚህ በኋላ ከሻዕቢያ ጋር ምንም አይነት ግንኙነት እኔ ሳልፈቅድ ማድረጋቸው ብሏል። እነዚህ ነገሮች እንዴት አላችሁ? ከነዚህ ግን መርጠን እነዚህ በወፍ በረር ከያዝን በኋላ የብሔር ፖለቲካ እንዴት ነው? ፀሐይ እየጠለቀበት ነው። ትላንት ብሔርተኛ የነበሩ አካላቶች ዛሬ ኢትዮጵያዊነትን ማቀንቀን የጀመሩት ምን ታይቷቸው ነው? ይህ መተንተን አለበት። ታክቲክ ነው ቴክኒክ ነው? እሱን አብረን እናያለን። መጀመሪያው ለመንደርደሪያ ያህል መሐመድ ያነሳው ነገር አለ በጣም ባላየነው አንግል ያሳየው። ይህ ፖለቲካ ካልሆነ ታዲያ ፖለቲካ የሚሆነው ምንድን ነው ብሏል። ከዛ እኔ ካነሳሁላችሁ እናንተ የመረጣችሁትን እንተነትናለን። 8 ደቂቃ በዚህ ላይ ሰዎች ባልጨምር ደስ ይለኛል። አንዳንዶች ቱሌት እያሉ ነው። የብሔር ፖለቲካ ቱሌት ወይም ደግሞ ትናንት ብሔር ውስጥ የነበርክ ሰዓት ሰውዬ ዛሬ መተ ኢትዮጵያ ለማለት ቱሌት እያሉ ነው። አይ ነው እናንተ ምን እንደምትሉ አላውቅም። ከዚህ ውጭ ምናልባት የቲፒኤልኤፍ እና የአንድ የፋኖ ደጋፊዎች ካልሆናችሁ በስተቀር በእነዚህ ልጆች ብቻ እስከ መጨረሻው መቆየት የምፈልገው ባትልኩልኝ ለማለት ነው። በቃ በቂ ነው። አንድ የፋኖ ግን አንድ የቲፒኤልኤፍ ካላችሁ እናንተን አደምጣለሁ፣ ብዙም ስለማልቆይ ማለት ነው። እሺ ከሶራ ልጀምርና ወደ መሐመድ ወደ ቡኑ ወደ የት ነበር ሄዳለሁ። እሺ ቴዲ ሰላም። ዛሬ ነው መቼም በፊት ለፊት የተገናኘን እና አንተ ያነሳቸው ነጥቦች አሉ። ቀደም ግን አይ ትንሽ መሐመድ ያነሳው ላይ የሆነ ለማረም ያክል ነው። ንግድ ባንክ ምናምን ነገር ሰራተኞች ምናምን ያልከው ማሜ፣ የንግድ ባንክ እና የቴሌ ምናምን ሰራተኞች በሲቪል ሰርቪሱ አይተዳደሩ። ያ ነው ችግሩ። ኖርማሊ ከነሱ ጋር አይገናኝም ለማለት ያክል ነው። ግን አሁን የፋኖ አንድነት መግለጫዎች አጥተዋል እና የብሔር ፖለቲካ እኔ እንግዲህ የግሌ በጣም የኢትዮጵያዊነት ደጋፊና የትጥቅ ትግል የማልደግፍ ሰው ነኝ። በግሌ የኔ አቋም ይሄ ነው።
በትጥቅ ትግል የሚመጣ ለውጥ ባለፈው የሚፈልጉ ሰዎች ካልሆኑት ውስጥ ነኝ እኔ። የብሔር ፖለቲካም እንደዛው ማለት ነው። መጀመሪያ ኢትዮጵያን ይዞ ወደ ብሔር የሚሄድ ፖለቲካን የምደግፍ ሰው ነኝ እኔ እና የብሔር ፖለቲካ ጀስት እንዳልከው ሄደ ተሞክሯል ብዙ አመት። ያው እንግዲህ አሁን ዘመኑ የሚፈልገው ነገር እንግዲህ አንድነትና በሰላማዊ በሆነ ነገሮችን መፍታት የሚለው ሀሳብ ቢቀድም ደስ ይላል። የብሔር ፖለቲካ እንደማያዋጣ እንግዲህ ታይቷል። እንግዲህ በብዙ መልኩ ማለት ኢትዮጵያ ውስጥ በብዙ ኤክስፐሪመንት ተደርጎበታል። ፎርሙላው አልመጣ ብሎ ብዙ ሰዎች አልቀዋል። በዚህ የብሔር ፖለቲካ ማለት ነው ዋጋ አስከፍሏል። ብዙ ወጣቶችን፣ ብዙ የተማሩ ሰዎችን፣ ብዙ ሰዎችን አስለቅሷል። ብዙ እናቶችን ያለ ልጆች አስቀርቷል። የብሔር ፖለቲካ ብዙ ዋጋ አስከፍሏል ኢትዮጵያ ውስጥ። ውጤቱ ምንድን ነው ተብሎ ካልኩሌሽን ሲሰራ ያው ፋይናሊ በዜሮ ነው የተጣፋው፣ እኔ እንደማስበው ማለት ነው። ያ ነገር ስለሆነ አሁን ደግሞ በኢትዮጵያዊ እና በጋራ ሀገራችን የምትባል ነገር አንድ ሀገር ነው ያለችን። ለአንድ ሀገር እንግዲህ ጠንክረን ወደ መስመር የሚያስገባ ነገር በመምጣቱ አሪፍ ነው። እኔ አሁንም ይህን የፋኖ አንድነት የሚባለውን ነገር ለሰላም ለድርድር ከመንግስት ጋር ቁጭ ብሎ ለመነጋገር ቢጠቀሙበት፣ አንድ አጀንዳ ይዘው ለህዝቡ የሚጠቅም ነገር እስፔሻሊ አሁን በጣም እየተጎዳ ያለው የአማራ ህዝብ ስለሆነ በዚህ መሀል የአማራ ህዝብ የሚጠቅም ውሳኔ ቢወስኑበት አሪፍ ነው። አሁንም ትጥቅ ትግል ይዞ እንደገና መሄድ ሌላ እልቂት ያመጣል፣ ሌላ አይነት አደጋዎች ያመጣል፣ ብዙ ዋጋ ያስከፍላል እና ብዙ አይነት ችግሮች ነው የሚከሰቱት ብዬ ነው ማለት። ስለዚህ አሁንም በመነጋገርና አንድነቱን ተጠቅሞ አሁን አንድ ሆነው አልመጡም፣ ለመነጋገርም አልተመቸንም ሲል ነበር መንግስትማ። ያንን ነገርም እንግዲህ ለማስተካከል አንድ ሆነው ከመንግስት ጋርም ለመነጋገር ችግሮቻቸውን፣ ሀሳቦቻቸውንም ለማቅረብ አጀንዳዎቻቸውን ለማቅረብ ይመቻል ብዬ አምናለሁ። ሌላው እንግዲህ የትግራይ ጊዜያዊ አስተዳደር ነው። ይሄ እንግዲህ ያው ተመሳሳይ ሳይክል ነው። አሁንም እንግዲህ ባለፈው ጌታቸው ረዳም እንደዚህ አይነት ችግር ላይ ነበረ። ከኔ እውቅና ውጭ ሲል ነበር ብዙ ጊዜ። ያ ነገርም አሁንም እየተደገመ ነው። ታደሰ ወረደ ላይም እንደዚህ አይነት ችግሮች እየመጡ ነው ማለት ነው። ሲጀመር ጊዜያዊ አስተዳደሩም ሆነ ሌሎች ኃይሎች ከውጭ መንግስታት ጋር ግንኙነት ማድረግ በኢትዮጵያ ህገ መንግስት መሰረት አይቻልም። የፌዴራል መንግስቱ ነው ስልጣን ያለው ያንን ነገር ለማድረግ ማለት ነው። ያንን ለማድረግ ስልጣን ያለው አካል እያለ እንግዲህ እነሱ በጎን የሚያደርጉት ይሄ ራሱ አንድ ጦርነት የሚቀሰቅስ ሀገርን ሉዓላዊነት የሚዳፈር ከባድ አደጋ ነው እና አሁንም ተመሳሳይ ትግራይ ውስጥ ያለው ችግር ተመሳሳይ ችግር እየሆነ ነው። ጊዜያዊ አስተዳደሩን የሚሰማ አካል የለም። ህወሓት አለ በዛ በኩል ብዙ አይነት ችግሮች እየተፈጠሩ ነውና ያ ነገር በጣም ከባድ አደጋ ለትግራይ ህዝብ ነው እያመጣ ያለው። የትግራይ ህዝብ ደግሞ ዋጋ እንዳይከፍል አሁንም ድጋሚ ጦርነት እንዳይነሳ ከኤርትራም ጋር ሆነ ከትግራይም ከህወሓት ጋር ከፌዴራል መንግስቱ ጋር ችግሮች እንዳይፈጠሩ አሁንም ቢሆን ቆም ብለው አስበው ነገሮችን ወደ ተስተካከለ መንገድ ቢወስዱና የታረመ አካሄድ ቢሄዱ ጥሩ ነው ብዬ ነው የማስበው። እነ ታዬ ደንዳና ጃዋር መሐመድም ደግሞ ታዬ ደንዳው ለምሳሌ ኢትዮጵያ ውስጥ አሁን ብዙ ጊዜ አይተህ ከሆነ ባለፈው ስታነሳ ነበር ባለትዳሮች ሲጣሉም ምናምን በቃ የከፋ ጥላቻ አለ። በቃ ያንን ሰው አይኑን ላፈር የምንለው አስታይል አለ። በቃ ከጓደኛም ሲጣላ የኛ ባህል ላይ ትንሽ እንደዚህ አይነት ችግር አለ። አይ ቲንክ በጣም ሰዎችን ስንጠላ እስከ ጥግ ነው የምንጣለው። አብረን ጓደኛ ሆነን አብረን ብዙ ነገር ካሳለፍን በኋላ ዛሬ ብዙዎቹ የምታያቸው ከድሮ ከብልጽግና ጋር በጣም ሲሰሩ የነበሩ ሰዎች ናቸው። ከአብይ ጋር ስፔሻሊ በጣም ሲሰሩ የነበሩ ከአብይ ጋር ብዙ ግንኙነት የነበራቸው ዛሬ ሲጣሉ ግን ሁሉ ነገር በቃ በጥላቻ መንፈስ በተለያየ ነገሮች በቃ ያን ነገር ማንቋሸሽ፣ ማጥላላት፣ የሆነ ነገሮችን መስጠት ምናምን አካሄዶች አሉ። ይሄ ትንሽ ከበድ ይላል። ይሄ ባህል ጥሩ አይደለም ማለት መተቸት ባለበት ነገር መተቸት፣ መልካም ነገር በሰራው መልካም ነገሮች ላይ ደግሞ መልካም ነገሮችን አስተያየት መስጠት ምናምን ሁሉንም ነገር ጭፍን ብሎ ምንም ነገር በቃ እየተሰራ አይደለም። ምንም ነገር እንትን ማድረግ ጥሩ አይደለም። ልክ እንደሆነ ሕክምና ችግርም ባለሙያ ጥያቄ ሲያነሱ ፖለቲሳይዝ ማድረግ፣ የሆነ ማዳበሪያም ጥያቄ ሲነሳ ፖለቲሳይዝ ማድረግ፣ የሆነ ነገርም ሲነሳ ፖለቲሳይዝ ማድረግ፣ ሁሉ ነገር የሆነ ነገር ላይ የነካኩ ከሄደ ሁሉንም የመንግስት ችግር አድርጎ አገሪቷ ተያይዞ የመጣ ችግር አላት ብዙ አመት። የብሔር ጥያቄ የብሔር ችግር እኮ ይኸው እንግዲህ 50 ዓመት ሙሉ እኮ ሲጠየቅ የነበረ ችግር ነው። በአንድ ቀን የመጣ አይደለም። የሁሉ ችግር ደግሞ በአንድ ቀን መፍትሄ ያገኛል ማለትም ከባድ ነው። የትኛውም መንግስትም ዛሬ መጥቶ የኢትዮጵያን ችግር በአንድ ቀን ፊክስ ያደርጋል ማለትም የዋህነት ነው። ሁሉንም የፖለቲካ ማህበራዊ ጥያቄዎቻችንን በሙሉ ማለት ነው
ግን ለዚህ ሁሉ ነገሮች ግን አንድ የጋራ የሚያግባባን በውይይት በነገሮችን መሰረት ብንሰራ ጥሩ ነው ብዬ አምናለሁ። በግሌ እኔ እንደዛ ነው የሚሰማኝ። አመሰግናለሁ። በሚቀጥለው ዙር ደግሞ እንትን እላለሁ። እሺ አመሰግናለሁ። መሐመድ እሺ ሙዬ ቴዳ ምናልባት ከአፍ ይሄ የአማራ ፋኖ ህዝባዊ ኃይል በተባለው ጋር በተመለከተ አይ ቲንክ አይ ዊል ሊቭ ፎር ደም። ምክንያቱም ብዙ አይነት ነገሮች ስላሉ አሁን በጣም ኤርሊ ስቴጅ ላይ ያለን ነገር እንዲህ ነው ብዬ የራሴን ይሄ በጣም ሽሩድ የሆነ ነገር መናገር አልፈልግም። ከዛ ውጪ ግን አሁን የተነሳው የጀዋር መሐመድ እና ታዬ ደንደአ በተመለከተ እያየሁ ነበረ። ይሄ የአራተኛ ክፍል ሰርቲፊኬቱን ይዞ ኢትዮጵያን እኔ ነኝ የማሻግር የሚል ሴንቲመንት ያላቸው ግለሰቦች እነዚህን ሰዎች የጤና ባለሙያውን ችግር ሊፍት አፕ ስላደረጉ ፖለቲካ እየሰሩበት ነው። ሲጀመር ፖለቲካ ምንድን ነው? አገሪቱ ውስጥ ያለው የፖለቲካ የህዝብ አስተዳደር ነው አይደል? ህዝብን የሚያስተዳድር አካል የህዝቡ የሚያስፈልገው ጤናው፣ ትምህርት፣ የግብርናው ዘርፍ ነገሮች ላይ ሞር ቤዝ ያደረገ ስትራቴጂ ፖሊሲ ቀርጾ ነው የሚንቀሳቀሰው። የፖሊሲ ውድቀት ውጤት መሆኑን እያወቀ ያ የፖሊሲ ውድቀት ውጤቱን ጋር ተያይዟል ኢምፓክቱን ሲያይ እንደገና ፖሊሲ ያደረጋችሁብኝ ብሎ የሚጮሁ ሰዎች ይሄ የመጨረሻ የራሳቸው የሆነ አንደርስታንዲንግ የወረደ ስለሆነ ነው። እኔ የማየው ጀዋር መሐመድ በየሰፈሩ እየሄደ በየጎጡ እየሄደ አልቀሰቀሰም። ችግራቸው ፊት ለፊት እንዲወጣ የሆነው ምንድነው? ኢስ አ ክሮኒክ ፕሮብለም። አንድ ስትሮንግ የሆነ ዩኒቲ ስላልነበራቸው ያም ደግሞ ሲስተማቲካሊ ስለተከፋፈሉና ለምሳሌ ሲኒየር ስፔሻሊስቶች ኢትዮጵያ ውስጥ የሆነ ሪሰርች አለ። በመንግስት ተቋማት ውስጥ የሚቆዩት ራሱ በጣም ውስን ሰዓታት ነው። ወይ ለማስተማር ነው ወይ ገብተው የሆነ እንትን ነው። ሪሰርቾች ተሰርተዋል። ምክንያቱም የራሳቸው ስታትስ አላቸው፣ የራሳቸው ሆስፒታሎች አሏቸው፣ የፕራይቬት ሆስፒታል እዛ ሰርተው ላይፋቸውን መኖር ይችላሉ። አሁን ችግሩ እየተነሳ ያለው ሚድ ሌቨል ሄልዝ ወርከሮች ናቸው በዋናነት የገፈቱ ቀማሽ የሆኑት። የእነዚህ ሰዎች ደግሞ ድምፃቸውን ሌላ ሰው ካላስተጋባላቸው በስተቀር ቴዲ አንተ ይሄንን ካልያዝከው እንሰማው ነበር። አንተ ፖለቲካ የሰራህበት ነው። ዩሲ አሁን የችግር ሁሉን ነገር ፖለቲካ ምን ከሆነ ሁሉ ነገር ፖለቲካ ሁሉን ነገር የሆነ ነገር ወደፊት ለፊት በሚመጣበት ሰዓት ፖለቲካ ሰራበት የሚባል ከሆነ በቃ ተከርኖ ይብሰል ነው ወይ? እየራበህም እየተጠማህም እየሞትክም እዚህ ጋር በአማራ ክልል ወይም አማራ ነኝ የሚለው ተገደልኩ ሲል ፖለቲካ ሰራህ ይባላል። ኦሮሞ ተገደልኩ ሲል ፖለቲካ ሰራህ ይላል። ትግሬው ተገደልኩ ሲል ፖለቲካ ሰራ። እንደገና ደግሞ ባለሙያው ደግሞ እንደ ባለሙያ እየተራብኩ ነው እየተጠማሁ ነው ሲል ፖለቲካ ሰራ። ሶ ይሄ ፖለቲካ የሚባለው እነዚህን ችግሮች ካልቀረፈ ምንድነው ፖለቲካ የሚያስብለው ነው? የፖለቲካውን ችግር ኢምፓክቱን መልሰ ፖለቲካ ልሰራብኝ ነው ብለህ የምታረግ ከሆነ የገፈቱን ቀማሽ አሰ ፕሮብለም መሰረታዊ የሆነ ክሮኒክ ፕሮብለም አለ ማለት ነው አንደርስታንዲንጋችን ላይ። ስለዚህ በዛ መወሰድ አለበት። ምናልባት የታዬ ደንደአ ንግግር ታዬ ደንደአ በደንብ የሚያውቀው ነገር ነው። ምክንያቱም የኢህአዴግ ውስጥ የነበረ ሰው ስለነበረ ማለት ነው። እንዴት አድርገው ጤና ባለሙያውን ዲስማንትል እንዳደረጉት ያውቃሉ። በነገራችን ላይ የሜዲካል የሕክምና ባለሙያዎች ማህበር አለ፣ የጤና መኮንኖች ማህበር አለ፣ የነርሶች ማህበር አለ፣ የሚድዋይፎች ማህበር አለ፣ የህብረተሰብ ጤና አጠባበቅ ማህበር አለ። ተበታትኖ ልክ ብሔር ይሄ ልክ የብሔር ፖለቲካው አለ አይደለም። ጤና ባለሙያዎችን ራሱ ለአንድ ዓላማ የቆሙ ለምሳሌ እነዚህ አንድ ላይ ሆነው ነው የሰውን ነፍስ ከፈጣሪ በታች የሚታደጉት። እነዚህ ሰዎች ግን እርስ በርሳቸው አንታጎኒስቲክ እንዲሆን ነው ሲሰራ የነበረው። እኔ እንደ አንድ ሄልዝ ኦፊሰር ላቦራቶሪ ቴክኖሎጂስቱ፣ ሚድዋይፏ፣ ነርሷ ሀታ ነን ሄልዝ ፕሮፌሽናል ሲሆኑት ከጥበቃ ጀምሮ ያሉት ሰዎች ከኔ ጋር ኮኦፕሬት ካላደረጉ የአንድን ሰው ህይወት ለማዳን የሚያስችል ኢንፑት አይኖረኝም። ነገር ግን ፖለቲካውን ምንድነው የሚያደርገው መሰለህ? በሁላችንም ውስጥ ምን ይዘራል? በሽታ ነው የሚዘራው። የነበረው ምንም የተቀየረ እኮ ነገር የለም። ምንም የተቀየረ ነገር የለም። አብዛኛው ፕሮ ገቨርንመንት የሆኑ ሰዎች ከጥቅማቸው ፐርስፔክቲቭ ነው እንጂ ፖሊሲ ላይ ለውጥ እንደሌለ ያውቁታል። ስለዚህ ያ ነገር ሲነሳ ኢምፓክቱ የደረሰበት መከራ የደረሰበት ሰው ድምፅ ሁኑኝ ሲል እከሌ ስለገባ ፖለቲሳይዝ ተደረገ።
ቴዲ አንተ የምትሰራው ነገር ለምን ፖለቲሳይዝ ተደረገ የማይባለው? አጀንዳ አድርገዋል። አሁን እያወራንበት ነው። ሰዎች እየሰሙት ነው አይደል? ጆሃር መሐመድ ምንድን ያደርጋል? ትልቅ 2.5 ሚሊዮን አካባቢ ሰዎች የሚከተሉት ፔጅ አለው። እዛ ወረዳ ከእያንዳንዱ ቀበሌ፣ ከእያንዳንዱ ዞን፣ ከእያንዳንዱ ክልል የሚወጡ መልእክቶችን ነው። በኦሮምኛ ታያለ፣ በአማርኛ ታያለ፣ በሁሉም የሚወጡት ፔጅ ላይ ኤር ነው የሚያደርገው፣ ድምጽ እንዲሆን ነው የሚያደርገው። ኢቭን ራሱ ምንድን ነው አንዴ ሚዩት አድርግልኝ ብሎ ጩፊ እና አሁን ምንድነው መሰለ አንድን ሰው የሆነ ፖይንት ላይ በኔጌቲቭ ይሄ ጥቁር መዝገብ ላይ ካስቀመጥክ በኋላ ሁሉ ጊዜ ያ ሰው የሚሰራቸው መልካም ይሁኑ ምንም ነገሮችን በዜሮ ማባዛት ማለት ነው። ጆሃር መሐመድ ያደረገው ምንድነው? ጆሃር መሐመድ ስትራይክ ውጡ ብሎ ቢል ማለት ነው እኔ የመጀመሪያ ተቃዋሚ ነው የምሆነው። ጤና ባለሙያዎች ስትራይክ አድርጉ ውጡ ቢል ማለት ነው ፊት ለፊት ነው የምናገረው። ማንንም አልፈራም። ነገር ግን እያደረገ ያለው ምንድነው? ጤና ባለሙያዎች እያደረጉ ያለውን ነገር እየደረሰ ያለውን ነገር ፊት ለፊት ፔጁ ላይ እንዲወጣ አድርጓል። ማንም ሰው ያላደረገው የጤና ጥበቃ ሚኒስቴር ፔጁ ላይ ብትገባ ማለት ነው ከዚህ ቀደም ገና ችግሩ እንደተነሳ እያየን ነበር። አንድም መልስ የሰጠ የጤና ባለሙያ ኃላፊ የለም። የምናውቃቸው ሰዎች ናቸው በነገራችን ላይ ፊት ለፊት ያሉት ጤና ጥበቃ ሚኒስቴር ውስጥ የምናውቃቸው በአቅም ደካማ የሚባሉ ሰዎች እየተገፉ ማለት ነው እየተገፉ በዳይሬክተር ሌቭል በምናምን ሌቭል ተቀምጠው አሁንም እያደገደጉ ያሉት እየተገለባበጡ ማለት ነው። በወያኔ ጊዜም ነበሩ፣ በመሐከል በኃይለ ማርያም ጊዜም ነበሩ፣ አብይ አህመድ ጋርም ነበሩ። አብይ ሲተነፍስ እነሱ ማንቋረር ካልሆነ በስተቀር እንደ አንድ ባለሙያ እኛ የምንቆምለት ሜዲካል ኤቲክሱ የሄልዝ ኤቲክሱ የተቋማችን ኤቲክስን ቤዝ አድርገን በእኛ ስር እኛን የቆምለት ዓላማ ጤና ጥበቃ ሚኒስቴር ማለት ጤና ባለሙያዎች ከሌሉ የጤና ጥበቃ ሚኒስቴር ምን ያደርጋል? ገበሬዎች ከሌሉ የግብርና ሚኒስቴር ምን ያደርጋል? ስለዚህ ግብርና ሚኒስቴርም ሆነ ጤና ጥበቃ ሚኒስቴር ላይ የሚሰሩ ሰዎች የፖለቲካ ሹመኞቹ ጭምር የፕራይመሪ ኦዲየንሶቻቸውን ፕራይመሪ ክላይንቶቻቸውን ችግር መፍታት የሚችል ብቃት ከሌላቸው ችግር ነው የሚፈጥሩት። አሁን እነሱ ናቸው የፈጠሩ ያሉት። ስለዚህ እኔ ይሄን ስናገር አሁን ዳይሬክት አብይ አህመድ ጋር አገናኘው። አብይ አህመድ የሁሉንም ፖሊሲ ቁጭ ብሎ የሚጽፍ ሰው አይደለም። የሚያመጡትን በስር የሚያስቀምጣቸው ሚኒስትሮች ናቸው አይደል? እነዛ ሚኒስትሮች ትላንትና ጀነራል ፕራክቲሽነር በነበሩበት ሰዓት፣ ትላንትና የአንድ ሆስፒታል ኃላፊ በነበሩበት ሰዓት፣ ትላንትና አንድ ሆስፒታል ውስጥ እየሰሩ ዲዩቲ አልተከፈለኝም ብለው ሲጨቃጨቁ የነበሩ ሰዎች ናቸው። ዛሬ በሚኒስትር ሌቭል ሲመጡ ያንን ችግር በሚፈታበት መልኩ ወይ አውቱን ኢቭን ለመንግስት ማለት ነው መውጫ ቀዳዳው ይሄን ችግር በምን መልኩ ነው ልንፈታው የምንችለው ሌላ ኪዮስ ሳይፈጥር የሚለው ነገር ማሳየት አለባቸው ነው ያለው ነው እንጂ ይሄ 85 በመቶ የሆነውን የኢትዮጵያ ማህበረሰብ ሳይማር ያስተማረን ማህበረሰብ ይሄንን በዳዴ የሚል የጤና ተቋም ዘግተህ በእንቅርት ላይ ጆሮ ደግፍ አርጉበት የሚል እንድምታን አልደግፍም። ይሄን አንደርስታንድ እንዲደረግልኝ የምፈልግ። ኦኬ፣ እስኪ ይሄን ድምጽ አድምጡት። እስኪ ጋውናቸውን ለብሰው ነው እየጠየቁ ያሉት ጥያቄያቸው። ወታደር ጋር ሲደርስ ግን በምን እንደሚጠይቁት ታውቀዋለህ፣ በምን እንደሚያናግሩ ታውቀዋለህ። አይነጋ መስዋዕት እንደተባለው ነው የማይደርስ መስሏቸው ነው። ይሄ መንግስት ድሮ ነው አሁን የአይኤምኤፍን ስትራክቸራል አጀስትመንት ከወሰደ በኋላ ከህዝቡ ላይ የሚሰበስበው ገንዘብ ዘረፍ ግብር ጨምሯል። በኮሪዶር እያለ በተለያየ መልኩ ጋውናቸውን ለብሰው ነው እየጠየቁ ያሉት ጥያቄያቸው። የህክምና ዶክተሮችን ወይም የህክምና ሰዎችን ጥያቄ እንደ ህክምና ሰዎች ጥያቄ ማየት ሲገባ አሁን እነሱም እየፈሩ ያሉት ይሄን ይመስለኛል። አውቶማቲካሊ ትላንት ከትላንት ወዲያ በመፈንቅለ መንግስት ሊሳተፉ ይችላሉ። ይህ ጥያቄ ተመሳሳይ ነው። አይነጋ መስራት ቆጥ ላይ አራች የሚል ንግግር ተጠቅመ መከላከያው ጋር ከገባ እንዴት ሊያናግራቸው እንደሚችል የምናየው ይሆናል ከሚል ንግግር ጋር ስታጅብ ይሄ ንግግር እንዴት ነው ልዩ አጀንዳ ሳይኖራቸው አይቀርም ወይ በሚል ትክክለኛውን ጥያቄያቸውን እንዲፈሩት እንዲሸማቀቁ ሳያደርጋቸውም ያነሱት ትክክለኛ ጥያቄ ነው። ጉዳዩን ግን ወስደ
ይህን ጥያቄ ነገ ከነገ ወዲያ የሕክምና የመከላከያ ውስጥ ያሉ ሰዎችን በአፈሙዝ በታጀበ ጥያቄ ይጠይቁታል። እንዴት እንደሚሆን እናያለን ከሚል ጋር ስታጅበው ይሄ ለሕክምና ሰዎች ማዘን ነው ወይስ የራስን ፖለቲካ መስራት ነው በሕክምና ሰዎች ስም? እሱንም አብራችሁ እንድትመልሱ ለማለት ያለው የት ነበር? ወደ አንተ ነው ወንድሜ። እሺ አመሰግናለሁኝ። እኔ ካነሳቸው ነጥቦች መካከል አንደኛውን ይዤ ምናልባት መጨረሻ ላይ ያነሳውን እድሉ ካለኝ ለማንሳት ሞክራለሁኝ። የብሔር ፖለቲካ አልመሸበትም ወይስ መሽቶበታል ምን ታስባላችሁ ብለህ ላቀረብከው ጥያቄ የብሔር ፖለቲካ የመሸበት ህወሓት የወደቀ ጊዜ ነው። ህወሓት የወደቀው በዚሁ ጦስ ሳቢያ ነው። እና አብይ አህመድ ወደ ስልጣን የመጡት በብሔር ብሔረሰቦች ታዝለው ሳይሆን በኢትዮጵያና በኢትዮጵያዊነት ስም ታዝለው ነው ፓርላማ የገቡት። ከዛም በኋላ የነበራቸው ቅቡልነት ጫፍ ደርሶ የነበረው ኢትዮጵያን በቀን 75 ጊዜ በሚጠሩበት ሰዓት ነው። ኢትዮጵያውያን አንድነትን ስለሚፈልጉ በጋራ መኖርን ስለሚፈልጉ የብሔር ችግር ሳይሆን ያለባቸው የኢኮኖሚ ችግር እንዳለባቸው ይህንንም ችግር ለመፍታት ደግሞ ኢትዮጵያዊ አንድነት መሰረታዊ ጥያቄ እንደሆነ ስለሚያምኑ ከዳር እስከ ዳር አንተን ጨምሮ እኔን ጨምሮ እዚህ የሚናገሩ ወንድሞችን ጨምሮ ሁላችንም ደግፈናቸው ነበረ። በኋላ ላይ ግን ወደ ተፈጠሩበት ቅርፊታቸው ወደ ብሔር ብሔረሰብ ጥያቄ አለን ብለው ወደ 55 ዓመት ወደ ኋላ ሲመለሱ ሁሉም እኔን ጨምሮ 1-2 ስቴፕስ ባክ አደረግን፣ ተመለስን። ዛሬ የምታየው የቅቡልነት መጥፋት ከዚህ በፊት በሄዱበት ቦታ እንደ ንጉስ ሲቀበላቸው የነበረ ዲያስፖራ ዛሬ ድምጻቸውንም እንኳን መስማት የጠላው ከዚሁ ምክንያት ይሄ የኔ ትንታኔ። ወደ ነጃዋር መሐመድ ደግሞ ስንመጣ ነጃዋር መሐመድ ይሄንን አይተውታል። ከዚህ በፊት ሲታገሉበት የነበረው መታገያቸው ምንድነው? የአዲስ አበባ ቆሻሻ ኦሮሚያ ላይ ተደፋ የሚል ትግል ነው የነበራቸው። ኦሮሞ እንዲሆናል፣ ኦሮሞ እንዲህ ተደርጓል የሚል ጥያቄ ነው የነበራቸው። ይሄ ጥያቄ መሰረታዊ ጥያቄ ስላልሆነና ህዝባዊም ስላልነበረ የሚመለስ ጥያቄ ስላልነበራቸው አሁን ያንኑ የአብይ አህመድን መነሻና ቅቡልነት ያገኙበትን ቶፒክ ይዘው በመምጣት መንሸራተታቸው ነው። ከብሔር ፖለቲካ የተንሸራተቱ መስለው ኢትዮጵያዊነትን ለብሰው ከፊት ለመሮጥ ነው። ፓርቲኩላርሊ እኔን ብትጠይቀኝ ከመጀመሪያው ጀምሮ ጀዋር መሐመድን እቃወማለሁ። ስፔሻሊ ሲንስ ሂ ስታርትድ አልጸጸትም የሚል መጽሐፍ ከጀመረ ጊዜ ጀምሮ የሚሄድበት አካሄድ በጣም ትክክል አይደለም። ሲጀምር መጸጸት ነበረበት። መብቱን አልጸጸትም ካለ ከዚያ በኋላ ባልተጸጸተበትና ችግሮችን ነቅሶ አውጥቶ ይሄ ትክክል ነበር፣ ይሄ እንደ አንድ ትልቅ የፖለቲካ መሪ ብዙ ወጣቶችን መስዋዕትነት እንዳደረገ መሪ ይሄ ችግር ነው ይሄ ችግር አይደለም ብሎ አክሴፕት ማድረግ ሲገባው እንደነበረ ተከድኖ ይብሰል ብሎ ኢትዮጵያዊነትን እሸከማለሁ ምናምን ሲል አይ ኖት ቴክ እኔ ብሔር ፖለቲካ ደጋፊ አይደለም። የትኞቹም ብሔር ፖለቲካ ታጋይ ነው የሚሉት እየተዋጉ ያሉትንም እኔ ቆሜ እነሱን ያጀብኩበት ጊዜም የለም። ከኢትዮጵያዊነት ባዶ ብቻዬን ብቀር ነገም ስለ ኢትዮጵያዊነት አወራለሁ። የምጠላው ሰው የምጠላው ብሔር የለኝም ማንም። ነገር ግን ዛሬ ሁሉም ኢትዮጵያዊነት ይሻላል ብሎ የሚመጡት ህዝብ ይቀበለናል ብሎ ስለሚያምኑ ነው። እነ ጀዋር መሐመድ እያደረጉ ያሉት ይሄንን ነው። ወደ ሕክምና ባለሙያዎች ጥያቄ ደግሞ ስንመለከት ለምን እነ ጀዋር መሐመድ ያውለበልቡታል ብዬ ቀደም ገብቼ ተናግሬ ነበረ። ትክክል ነው። ማንኛውም የፖለቲካ ቡድን እንደነዚህ አይነት ጥያቄዎችን ማንሳት ተገቢ ነው። ነገር ግን የፖሊሲ ውድቀት የብልጽግና ወይም የስርዓቱ የፖሊሲ ውድቀት የሐኪሞች ደሞዝ ላይ ብቻ አይደለም እኮ የሚታየው። የዶክተሮች ገንዘብ ማነስ ብቻ እኮ አይደለም። ኢንጀነራል ፖሊሲያችን ምንድን ነው የሚመስለው? የት ነው ያለ ነው? ኑሮ የህዝቡ የተራ ድሃው የእናቴ ኑሮ ምን ይመስላል? እሱን ነው እንዲተነትንልኝ የሚፈልገው ፖለቲከኛ እንጂ ኦልሬዲ ሜዳ ላይ የወጣን ዶክተር ጥያቄ ይዘህ ጭራሽ እነሱ ጥያቄ መለስልን ነው የሚሉት እንጂ ፖሊሲ ይሻሻልልን አላሉ። ወይ ቴክ ቱ ዛት በራስ ነገር ለመመለስ የታል? አሁን እነ ጀዋር መሐመድ በግል ነው የሚታገለው? በፖለቲካ ፓርቲ ነው የሚታገለው ወይስ በሰብአዊ መብት ድርጅት ተቋም ውስጥ ነው የሚታገለው? ዊ ዶንት ኖ። ለምንድን ነው የነዚህ ሰዎች ጥያቄ ለጀዋር መሐመድ የምንሰጠው? ለምን የምንሰጠው? ሊያበላሽባቸው ካልፈለገ በስተቀር ያለው እንዳቀረብኩ አይነት ቮይስ ኦቨር የተሰማ ለማጋባት ካልሆነና እንደ ግርግር ለመፍጠር ካልሆነ በስተቀር ጀዋር መሐመድ የሚመልሰው ጥያቄ የት ነው ያለው? በየት በኩል ነው የሚመልሰው? የኦሮሞ ምንድን ነው የሚባለው
ፌዴራሊስት አባል ሆኖ በዛ በኩል ነው የሚመልሰው። የኦነግ አንደኛው ክፍል አባል ሆኖ በዛ በኩል ነው የሚመልሰው። አዲስ የሚያቋቁመው ፓርቲ እና ጀዋር መሐመድ ራሱ የት ጋር እንደቆመ ማንም አያውቅም። ዝም ብሎ እሱን የሀገር እንድናስበው ነው የምትፈልጉት። ጀዋር እንደ አንድ ትልቅ ተቋም ብቻውን እንድንወስደው ነው የምትፈልጉት። who is he? ዲፋይን ያልሆነ ሰው ይዘን ጀዋር እንዲህ ስላለ ጀዋር እንዲህ ስላላለ ራሱ መባልም የለበትም። እንደኔ ጥያቄውን እያቦካው ነው እኔ ያልኩት። በቃ ሰዎቹ ጥያቄያቸው ሌጂቲሜት ነው፣ መመለስ አለበት። ደሞዝ ይጨመርላቸው። በተራበ ሆድ የታመመ ሰው ህመም ሊያዳምጡ አይችሉም። ስለዚህ ይመለስላቸው። ከዛ ውጭ ግን ነጀዋር እያደረጉ ያሉት ጀስት ዝም ብሎ ማብካት ካልሆነ ፖሊሲ የያዘ ተቋም ያለው መልስ ለመስጠት የተዘጋጁ አይደሉም። የዩቲዩብ ትንታኔ ከሆነ ይሄው ቁጭ ብዬ ለአንተ የተነከንኩ ነው፣ የትም አይደርስም እኔ ሀሳቤን ከመግለጽ ውጭ። እና በዚህ መልኩ ነው ማስቀመጥ የምፈልገው። ባጭሩ ጊዜ ካለኝ እመለስበታለሁ። የት ነበር? እሺ ይርታቸው